ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን በነቀምት ከተማም ወጥረቱ አይሏል ነቀምት ከተማም የጦር ሜዳም አውድማ ሆናለች በምስራቅ ሸዋም ጉደር አካባቢ አሁንም ወጥረቱ አይሏል የወልቃይት ጉዳይ በሰላም መንገድ መፈታት አለበት ሲል መድረክ መግለጫ ሰጠ ሰላም ጤና ይስጥልኝ እንደምን ውላችኋል ዜና እናሰማለን ከዜናዎቹ ጋርም ኢዮባይሳ ነኝ ዜናው ሲተነተን እነሆ ከወልቃይት አካባቢ የተነሳ ባለው የማንነት ጥያቄ መንግስት በሰላም ምላሽ መስጠት እንዳለበት የመድረክ አረና ትግራይ አመራር አባላት አሳስበዋል መሪዎቹም ይህንን የገለጹት በሰጡት ጋዜጣዊ መግለጫ ላይ ለተነሳላቸው ጥያቄ መልስ ሲሰጡ ነው ጥያቄው ባለፈው ከ20 በላይ ዓመታት ያለ እንደሆነ እንደሚያውቁም የተናገሩት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ችግሩን ለመፍታት የሚታወቅ ቀላል በሆነ መመዘኛ መሰረት መንቀሳቀስ እንደሚገባም መክረዋል አሁንም በአካባቢው ውጥረት አይሏል ሰዎች እየሸፈቱም ጫካ እየገቡም ይገኛሉ ኦሮሚያ አሁንም በኦሮሚያ አካባቢ ተመሳሳይ ችግሮች አሉ ኦሮሚያ አሁንም ውጥረቱ ነግሶ በርካታ ሰዎች ደማቸው እንደ ጎርፍ ኦሮሚያ እየታጠበች ይገኛል ይላሉ በነቀምት ከተማ የአጋዚን ሰራዊት ለ3 ተከታታይ ቀናት ህዝብ ላይ እየተኮሰ ይገኛል በዛሬው ዕለት በከተማው የሚይሰሙ የጥይት ጩኸቶች አካባቢውን ሲረብሹም ሲያናውጡ ነበር በነቀምት ከትናንትና ምሽት ጀምሮ በአጋዚን ሰራዊት በተተኮሰባቸው በጥይት በርካታ ወጣቶች የቆሰሉ ሲሆን ከነዚህ መካከል የስድስቱ ማንነት ተረጋግጧል 2 ሰዎች እንደሞቱም እየተነገረ ይገኛል በቄለም ወለጋ እንዲሁም ጠንካራ ተቃውሞ እየተደረገ ሲሆን ህዝብ ዱላ በመያዝ አደባባይ በመውጣት እየተቃወመ ይገኛል በተለይ የቄለም ወለጋ ህዝብ ስለ ነጻነት እየጠየቀ ህዋት ከአካባቢ ለቆ እንዲወጣ በመጠየቅ ላይ ይገኛል በምስራቅ ሐረርጌ ጫንቃ ከተማ ባለፈው ተቃውሞ ህዝብ መንገዶች በድንጋይና በእንጨት በመዝጋት በአካባቢው የሚደረገው የመንገድ ትራንስፖርት አግዶ ነበር የአጋዚ ሰራዊት ድንጋይና እንጨቱን ማፈሻ መሳሪያ በማምጣት መንገዶችን ለመጥረግ ቢሞክርም የአካባቢው ሰልፈኞች ድጋሚ መንገዱን በመዝጋት ተቃውሟቸውን መቀጠላቸው ተረጋግጧል አሁንም ኦሮሚያም ውጥረቱ ነግሷል በምስራቅ ሸዋ ጉደር አካባቢ ትናንትና ምሽት ላይ በተቋሚዎችና በጸጥታ ኃይሎች መካከል በተነሳው ግጭት የሁለት ሰዎች ህይወት መጥፋቱ አሁንም ውጥረቱ ነክሶ እንዳለ ለማወቅ ተችሏል በጉደር ባምቦ በቶኬ ወረዳ በቶኬ ከተማ ግጭቶች እንደነበሩ ለማወቅ ተችሏል አመጹ በሌላ በኩል ደግሞ በምስራቅ ሐረርጌ ግራዋ ግጭት የነበረ ሲሆን በደቡብ ኦሮሚያ ውስጥ የአካባቢ ነዋሪዎች ለአንድ ባለሀብት ተሰጥቶ የነበረውን 1000 ሄክታር ሚሆን መሬት በሽማግሌዎች አማካኝነት ከባለሀብቱ በመንጠቅ ለመከፋፈላቸው ተረጋግጧል በአሁኑ ወቅት በመላው ኦሮሚያ ውስጥ ውጥረት ያለ ሲሆን የኦሮሞ ህዝብ የመብት ጥያቄ አንግቦም ወደፊት እየገሰገሰ ይገኛል በመላው ኦሮሚያ ውስጥ የኦሮሞ ነጻነት ግንባር ባንዲራ እየተወለበለበ ይገኛል በሌላ በኩል የኦሮሞ ነጻነት ግንባር ሰራዊት እርምጃ እየወሰድኩ እገኛለሁ ይላል በተላላኪዎች ላይ እርምጃዎችን ወስጃለሁ እየገደልኩኝ እገኛለሁ ከወገኔ ጎን እቆማለሁ እያለ እንዳለ ድርጅቱም እያሳወቀ ይገኛል በአርቡ ፕሮግራማችን ሊዘን እንቀርባለን ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር በልበለው ጀግናይ አጋድመህ ውቃው ይላል ድምጻዩ በልበለው አጋድመህ ውቃው ወዳምነቱ ለዚህ ካበቃው ያሳምነቱ ለዚህ ካበቃው ውቃ ለእናት ሀገሩ ደንታ የሌለው ለወገኖች
በዚህ ሁኔታም እንዴት አንድ ሀገር ልትቀጥል ትችላለች ይላሉ ግርማም ካሳም የወያኔ ቀለብ ጸሐፊ የሆኑት በአሁኑ ወቅት በኦሮሞ ህዝብ ላይ እየዘመቱ ይገኛሉ። ኦሮሞም እንዴት ባንዲራውን ያውለበልባል? የኢትዮጵያን ባንዲራ ማውለብለብ ሲገባው የኦነግ ባንዲራ መያዙ እውነት ኃጢአት ነው ይሉናል። አላያና ላዩማ መለስ ብለው እኚህ ጸሐፊ የሚገርም የሚደንቅ ነገር ሲያስቀምጡ ሰማንም አነበብንላቸው። ቢሾፍቱን፣ አዳማን፣ ኢሳይያስ ጥቃቅን ከተማዎችን ይዘው የኦሮሞ ህዝብ ትግል የት ይደርሳል እያሉም ይጠይቃሉ። እኚህ ጸሐፊ አንዳንድ ጊዜ የዋህ ይመስላሉ፣ በሌላ መንገድ ደግሞ ፖለቲካው የፖለቲካ ሀሁ የገባቸው አይመስሉም። ቀልብ የወያኔ ካድሬዎች በአሁኑ ወቅት ፌስቡክ ላይና የተለያየ ሶሻል ሚዲያ ላይ ተሰማርተው የኦሮሞን ትግል ያንቋሸሹት ይገኛሉ። በዛም ሆነ በሌላ መንገድ የኦሮሞ ህዝብ ትግል ከዚህ በኋላ ማንንም ሊመልሰው የማይችልበት ደረጃ ላይ መድረሱ ያስደነግጣቸው ይመስላል። ሰላም ጤና ይስጥልኝ፣ እንደምንውላችኋል የተከበራችሁ አድማጮቻችን። በዚህና በተለያየ ጉዳዮች ላይ ከአቶ ጀማል ኢብራሂም ጋር ወያያለሁ። ይህ ጉዳይ በአሁኑ ወቅት የኦሮሞ ህዝብ እየሞተን ባለበት ወቅት ድንጋይ የሚወረውሩትን የግድ መመለስ ስላለብን እኛም ሰይፈ ነበልባል ራዲዮን ከእንደዚህ አይነት ጉዳዮች ላይ ከፊታቸው ልንቆም ቆርጠን ተነስተናል። ዜማው አየር ላይ ያለ አለጋን አለጉማ አለጋን አለጉማ አለጋን አለጉማ
baata ke male roro ormarra dufte roro dinarra dufte maltu namado o apado wata male malo 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 biya orma ada kunna matibu galunna matibai biya ofi jaga adisa garbu adunna manarbu jaran chamsa dufta mo birra ayasa wilenko saya no bori chamsa sinuf no birra chamsa sinuf no birra kinuf no kalo no tibitani kalo no tibitani kalo no tibitani furdana nalbe danu fitani malo 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 japilota ko ya japilota oda jala ikanna manya tunu kessa jiram ama japilota ko ya japilota oda jala ikanna manya tunu kessa jiram amalo ሌላውን ህዝብ አግለው የኦሮሞ ህዝብ ብሔርተኞች ብቻቸውን መንቀሳቀሳቸው ለውጤት ሊያበቃቸው አይችልም ይላሉ ቀለብ የጋዜጠኛ መሰል ካድሬዎች። የሚገርመው አሁን ሌሎቹም በአያቴ ኦሮሞ ነኝ በቀምቅማያቴ ኦሮሞ ነኝ የሚሉ በርከትከት እያሉ ነው። እድሜ ከሰጠን ደሞ በሌላ መንገድ ኦሮሞ የሚሆኑበት መንገድ እየተፈጠረ በቅ የሚሉበት እየተበራከተ ይገኛል። በአሁን ወቅት በኦሮሚያ ክልል ውስጥ ደም እንደ ጎርፍ እየፈሰሰ ባለበት ሰዓት ኦሮሞዎች አብደዋል የሚሉና ድንጋይ የሚወረውሩ ቀለብ ጋዜጠኞች ተሰማርተው የኦሮሞን ፖለቲካ ወደ ኋላ ለመጎተት ይሞክራሉ፣ ግን አይሳካላቸውም ይሆናል። እንግዲህ አቶ ጀማል ኢብራሂም
ከሰይፈ ነበልባል ራዲዮ ጋራ ቆይታ ለማድረግ ፈቃደኛ ሆነው በእውነት ስለቀረቡ ከልብ አመሰግናለሁኝ። እንግዲህ ወደ ውይይታችን እንገባለን። አቶ ጀማል ሰላም ይሁን ስለጋበዝከኝ በጣም አመሰግናለሁ። መልካም አቶ ጀማል መቼም አንብበውታል አንዳንድ ጽሁፎች በአሁኑ ወቅት በኦሮሞ ህዝብ ላይ እየወጡ ይገኛሉ። እኛም የኦሮሞ ህዝብ ጠንቅቆ ወይ ንቆ ሆኖ መከታተልና መልስ መስጠት ይጠበቅበታል። ትግሉንም ሳያደናቀፍ ምናልባት ጊዜ መግዣ ሊሆን ስለሚችል ማለት ነው። እንደው እስኪ አንድ ነገር እንደው ከዘወደዛ ከማለቴ በፊት አቶ ጀማል አቶ ግርማ ካሳውን የጻፉትን ጽሁፍ እንዳነበቡ ተስፋ አደርጋለሁ። አንብበውታል? አንብቤያለሁኝ። እሱንም ሌላም ጸሐፊ ነበረ። ሁለት ሰዎች አስተያየታቸውን አንብቤያለሁኝ። ትኩረታቸው በወያኔ ላይ ሳይሆን ያው የኦሮሞ ህዝብ ትግል ላይ እንደሆነ ነው የገባኝ። እንደው እስኪ አቶ ግርማ ካሳውን እንደው ኦሮሞ ነኝም ይላሉ። እስኪ ካነሱት ነገር ልነሳና እንደው መልስ ቢሰጡኝ። በአነስተኛ ከተሞች እያየን ያለነው እንቅስቃሴ 100% በኦሮሞ ብሔርተኛ ላይ የተመሰረተ እንቅስቃሴ ሳይሆን አይቀርም። ተቃዋሚዎቹም የኦሮሚያን ሪፐብሊክ የተባለችውን ሀገር ለመመስረት ከ40 ዓመት በፊት ሲታገሉ የነበረውን ከህዋት ባልተናነሰ ብዙ ወገኖች ላይ ከፍተኛ ጭካኔ የፈጸመውን የኦነግ ባንዲራም እያውለበለቡ ይገኛል ይላሉ። እንደው እሳቸው ኢትዮጵያ እንደዚህ የሰጉላት የተጨነቁላት ኢትዮጵያ የኦሮሞ ህዝብ ለምንድነው መጨነቅ ያቃተው? የኦሮሞ ህዝብ ለምን አላንገበገበውም ኢትዮጵያዊነት? ይሄንንስ እንደው ይሄን ያህል ባንዲራው ምንድነው ያደረገው የኦነግ ባንዲራ? በጣም የሚገርም ነው። እንግዲህ በጣም ብዙ እንትኖች አሉት። ይሄ እንትን አንቀጹ ራሱ አንደኛ ህዝቡ ያነገበው ባንዲራ የኦኤልኤፍ ነው በማለት ህዝቡን ይኮንናል። እንግዲህ አንድ ህዝብ የፈለገውን ባንዲራ የማንገብ ወይም ደግሞ ሌላውን የመጣል መብት አለው። የዲሞክራሲ እሴት አንደኛው እሴቱ ህዝብ የፈለገውን የመምረጥ መብት ነው። አንድ አቶ ግርማ ካሳ አባባል ግን የኦሮሞ ህዝብ ኦነግን የመደገፍ መብትም የለውም፣ የኦነግን ባንዲራ የማንገብም መብትም የለውም ማለት ነው። እንግዲህ በሳቸው አባባል እሳቸው ሌላ ባንዲራ ለኦሮሞ መስጠት አለባቸው። እሳቸው የሚፈልጉትን አይነት ባንዲራ ብቻ ኦሮሞ ከተቀበለ ነው ትክክለኛ ትግል እያካሄደ ተብሎ የሚሰማቸው መመስለኝ በሳቸው አገላለጽ። አንዴ በጣም የተሳሳተ አባባል ነው። ግለሰቡ እንደምጽፉት ከሆነ ለዲሞክራሲ የሚታገሉ ሰው ናቸው። በዲሞክራሲያዊ መለኪያ ደግሞ ህዝብ የፈለገውን ባንዲራ የፈለገውን ድርጅት የመደገፍ የመምረጥ ምርጫም ካለ መብት አለው። ኦነግ በአብዛኛው የኦሮሞ ህዝብ ድጋፍ ስላለው ፍርሃቱ በሳቸው ላይ የኦሮሞ ህዝብ እኛ ድጋፍ አይደግፈንም ብሎ ፍርሃቱ እዛ ላይ ከሆነ እንጂ ሌላ ምንም ስለ የለው። ሁለተኛ ደግሞ በዛኛው በዚሁ አንቀጽ ውስጥ ከወያኔ ባልተናነሰ ሁኔታ ሌላውን ህዝብ የጨፈጨፈ ብሎ ኦነግን መክሰስ ሞክሯል። እንደሚመስለኝ ከሆነ አቶ ግርማ እንዲሁ ለማስመሰል ተቃዋሚ ነኝ የወያኔ ተቃዋሚ ነኝ ይበሉ እንጂ ከፍተኛውን የወያኔ የፊልም ድራማ ወያኔ ራሱ ቀርጾ የአማራን ህዝብ ፈጅቶ ራሱ ድራማ ፕሮፓጋንዳ ሲያካሂድበት ከነበራቸው ሁኔታዎች አንደኛው ይሄ አቶ ግርማ ካሳ የሚሉት የወያኔ ፊልም ነው። ስለዚህ ሰውየው እንደሚመስለኝ ከሆነ ልክ እንደነ አየለ ጫምሶ እንደነ ቶሎሳ በወያኔ ኦፖዚሽን ውስጥ እየተሰገሰጉ የነሱ ፕሮፓጋንዲስት ነው። ስለዚህ ነገሩ የወያኔ ስራ ነው። ሁሉም ሰው ያውቃል። አይ ቲንክ የአማራ ተወላጆችም ያውቁታል፣ ወያኔዎችም ያውቁታል። እኛ ኦሮሞዎች ደግሞ በትክክል እናውቀዋለን። ስራውን የሰሩት ወያኔዎች ናቸው። ሰውየው የወያኔን ስራ ወደ ኦነግ እየለጠፈ ነው። የሌለ ነገር ነው ማለት ነው። ሌላኛው ደግሞ አንተ ያነሳው ሰውየው ግለሰቡ ራሳቸው ኦሮሞ እንደሆኑ እና የቅማታቸውን ዘራቸውን ለመቁጠር መሞከራቸው ነው። ዘራቸውን ቁጥር ያለው ሰው የለም። ነገር ግን ደግሞ ከቆጠሩት እንደሳቸው አባባል እኔ የአዲስ አበባ ልጅ ነኝ፣ የአዲስ አበባ ልጅ ስለሆንኩ ኦሮምኛ አልችልም እንጂ ዘሬ ኦሮሞ ነው የማለት ነው እየዳዳቸው ያለው። እሳቸው ኦሮሞ ሆኖ ምናልባት የኦሮምኛን ወይም ደግሞ የኦሮምኛን ቋንቋ ለመቻላቸው አንድ ትልቅ ማስረጃ ሊሆን የሚችለው በኢትዮጵያ ውስጥ የነበረው ወይም ደግሞ አሁንም ያለው የፖለቲካ ስርዓት የዘረኝነት ስርዓት መሆኑ ነው።
በዚህም የተነሳ ነው እሳቸው የራሳቸውን ቋንቋ አጥተው የሌላ ሰው ቋንቋ የመጀመሪያቸው ሆነው ከኦሮሞም ተገንጥለው ከኦሮሞም ተለይተው የሚሉት ማለት ነው ብቻቸው ቆሙ። ይሄ የሚያመለክተው ሰውየው በራሳቸው እንደግለሰብ አይደንቲቲ ያጡ ማንነታቸውን ሊገልጹ ያልቻሉ የኦሮሞ ብርታት እያሳፈራቸው እያሳበዳቸው የሚጨው ሰው ነው የሚመስሉት። ሌላ ምንም መናገር የሚቻል የለም። ኦሮሞዎች ደግሞ ለራሳቸው መብት በራሳቸው ታሪክ ቋንቋቸውን ተናግረው መማራቸው እነዚህ አይነት ግለሰቦችን ሊያሳብድ ይችላል። የኛ ትግል ደግሞ እንደነዚህ አይነት ሰዎችም ነፃ እንደሆኑ ነው። የራሳቸውን ባህል ያጡ የራሳቸውን ማንነት የማያውቁ የራሳቸውን ቋንቋ የረሱ የነሱ አይነት ተከታታይ ትውልዶች ሎስት ሶልስ የጠፉ በጎች ማለት ነው። የጠፉ በጎች ሁሉ ሰው ሆነው ቆመው ስለራሳቸው መናገር እንዲችሉ ለነሱ ነው የምንታገለው። እንደ ግርማ ካሳ አይነት ማለት ነው። ምናልባት የኦሮሞ ልጅ ከሆነ ተከታይ ትውልዱ ከሱ የሚቀጥለው ትውልድ ሌላው በኦሮሞነቱ እንዳይሸማቀቅ አማራ ካልሆነና የአማርኛን ቋንቋ ተናጋሪ ካልሆነ የአዲስ አበባ ልጅ ነኝ ካላለ በስተቀር ሊከበር አይችልም የሚለው አይነት ግንዛቤ ሂሳቤ በጭንቅላቱ ያለ ነው መሰለኝ። በአጋጣሚ አዲስ አበባ የኦሮሞ መሬት ነች። የኦሮሞ መሬት መሆኑ ደግሞ በትክክል የሚታየው አሁን በሚደረገው እንቅስቃሴ ራሱ ሌሎቹ አዲስ አበባ የኛ ነች አትቆራረጧትም አትጨፈጭፏትም አትሸጧትም ብሎ ሲቃወሙ አንዳይ ማለት ነው። እየተቃወመ ያለው የኦሮሞ ህዝብ ነው። ይሄ ትክክለኛ ማስረጃ ነው በግልጽ የሚታየው። ሌሎቹ የኛ ነችና ስለዚህ አትሸጥም አትለውጥም እያሉም አይደለም። እንግዲህ ሌሎቹ የወያኔን ፖሊሲ የሚቀበሉ ናቸው ማለት ነው። ምናልባት ከመጤዎች ስለሆኑ ይሄ የወያኔ ፖሊሲ ለኛም ያገለግላል ብሎ ስለሚያስቡ ሊሆን ይችላል። ለነገሩ ምንም አለመንቀሳቀሳቸው አዲስ አበባ የኛ ነች በፍጹም አትሸጥም አትለወጥም ብሎ ወያኔን አለመቃወማቸው የሚያመለክተው ራሱ ፍንፍኔ የኦሮሞ ምድር መሆኗን ነው ማለት ነው። ስለዚህ በጣም አጭር በጣም ግልጽ የሆኑ ሁኔታዎች አሉ መግለጽ ይቻላል። ወደ ሌላው ጥያቄ እንለፍካልከኝ እንለፍ ወይም ሌላ ጥሩ ነው። እንደው እዚሁ ላይ አቶ ጀማል እንደው አሁን እኚህ ሰው የገለጹት ነገር እኔ አዲስ አበባ ተወልጄ ስላደኩ ነው። አዲስ አበባ ተወልደው ያደጉ ኦሮምኛ የማይናገሩ በርካታ የኦሮሞ ልጆች ስለ ኦሮሞነታቸውና ስለ ማንነታቸው ጠንቅቀው አውቀው የሚታገሉ ህይወታቸውንም አሳልፈው እየሰጡ ያሉ በርካታ የኦሮሞ ልጆች አሉ። ምናልባት ኦሮምኛ የሚናገረው በፐርፌክት የሚናገረውን ሁለቱን ኦሮሞ አድርገው ለመፍጠር ለምሳሌ የሚያደርጉት ስል አይሆንም። ኦሮሞን ለመክፈል የሞከሩት ነገር አይሆንም። ይሄ እስከ ጀርባው የወያኔ እጅ የለበትም። በጣም ትክክል። የኦሮሞዎች በጣም ብዙ ቋንቋዎች ይናገራሉ። እኔ ራሴ ወደ ቋንቋዎች ይናገራሉ። ወደ 5 ቋንቋዎች። ትልቁ ችግር ኢትዮጵያ ውስጥ ያለው ትልቁ ችግር በአማራ ጭንቅላት የሚያስቡ ጥቂቶች አሉ። በአማራን ባህል የተቀበሉ ከአማርኛ ውጪ ሌላው ቋንቋም የማይመስላቸው ቋንቋዎቹንም የማይችሉ የነሱን የራሳቸውን መሀይምነት በሌሎች ህብረተሰቦች ላይ መጫን ይፈልጋሉ። አንድ ቋንቋ ብቻ ተናገሩ። አሁን በእነሱ አስተሳሰብ እኔ 5 ቋንቋ መናገሬ ምናልባት መጥፎ ነው ማለት ነው። እንደነሱ ልክ አንድ ቋንቋ ብቻ መናገር መቻል አለብኝ። የነሱን መሀይምነት በሌላም በሌሎች መሰረቶች ላይ መጫን የሚፈልጉ አይነት ግለሰቦች ናቸው። አሁን ላልከው ደግሞ የኦሮሞ ልጆች ኦሮምኛን የማይናገሩ አዲስ አበባ ውስጥ አሉ ያልከው በጣም ትክክል ነው። ያ የሚያመለክተው የኦሮሞ ልጆች ራሳቸው ወይም ቤተሰቦቻቸው ፈልገው አማርኛን ለማስተማር ያደረጉት ነገር ሳይሆን በዘረኝነት ላይ የተመሰረተ አገዛዝ ስለነበረ ወይም አሁንም እስካሁንም የቀጠለ ስላለ ኦሮሞ በራሱ ቋንቋ የመማር የመተዳደር እብድ ልጆቹን እንኳን የማሳደግ እንትን አቅምም አልነበረውም። ሁኔታዎችም አልተፈቀዱለትም። ትምህርት ቤቶች የሉም። ስለዚህ የኦሮሞ ልጆች ተገደው ልክ ናይጄሪያና ሌሎች የአፍሪካ ሀገሮች በፈረንሳይና በእንግሊዝኛ መማር እንደነበረባቸው ሁሉ ኦሮሞዎች የራሳቸውን ቋንቋ ጥሎ ባህላቸውን ጥሎ ታሪካቸውን ጥሎ የሌላ ሰው ታሪክ መማር ነበረባቸው። እንደ ግርማ ካሳ የከሰሩ አይነት በዛ ውስጥ የወደቁ ያንን በደል ተቀብለው እኛ በደም ይሄንን በቋንቋ ደግሞ ይሄንን በታሪክ እንደዚህ ነን ብሎ የሚሉ አሉ። ከዛ በተለየ ሁኔታ ደግሞ በራሳቸው የሚተማመኑ በደሉንም በትክክል እየተረዱ እንደውም ከዛ በደል ለመላቀቅ ከሌላው ኦሮምኛ ተናጋሪ ከምናገሩ ኦሮሞዎች የበለጠ ለህዝባችን መስዋዕት የሚከፍሉ በጣም ብዙ ሰዎች አሉ።
I think Dr. አራሳ በቅርብ ጊዜ በብዙ ቦታዎች ላይ በህግ ላይ የተመሰረተ በኦሮሞ ላይ የተደረገው ኦሮሞ ብቻ ሳይሆን ሌሎች ፐሪፈሪ አካባቢ በኢትዮጵያ ፖለቲካ ውስጥ በዳር ላይ ኢትዮጵያ ክልል ውስጥ ብቻ የተካለሉ ግን ከፖለቲካው የተገፉ ህዝቦች ሲናገርና ሲገልጽ ነበር። ዶክተር አራሳን አይተዋል። ዶክተር አራሳ ፍንፍኔ ነው ያደገው። የፍንፍኔ ተወላጅ ነው። ኦሮምኛ ይናገራል፣ አማርኛም ይናገራል። ከግርማ ካሳ ጋር ብታወዳድረው ምንም የማይገናኙ ሰዎች ናቸው ማለት ነው። አዲስ አበባ መወለድ የኦሮሞነትን አይቀይርም። አማራም ኮን ከአማራነትን አይቀርም። ትግሬም ኮን ትግሬነትን አይቀይረው። ችግሩ ትልቁ ያለው የዘረኝነት ፖለቲካ በዛ ሀገር ውስጥ ስለሰፈነ የአማራ ፖለቲካ የባህል የበላይነት ስለነበረ እንደዚህ ራሳቸውን የሚጠሉ ራሳቸውን የከዱ ጥቂት ሰዎች አሉ ማለት ነው። ከዛ በተጨማሪ አማርኛ ስለተናገረ አንድ ሰው አማራ አይደለም፣ ወይም ኦሮምኛ ስለተናገረ አንድ ሰው ኦሮሞ አይደለም። ባጋጣሚ እንደዚህ ሰዎች ሲከራከሩ አንዳንድ የምትሰማው የአማርኛ ተናጋሪው ህዝብ ይፈርድ ይላል። የአማርኛ ተናጋሪ ማለት እኮ ነው የሚጨምራል። እኔ አማርኛ እየተናገርኩ አንተን የሚጨምራል። ኦሮምኛ ተናጋሪዎች ደግሞ ኦሮሞ ለነው በጣም ብዙ ኦሮምኛ ተናጋሪዎች አሉ። እነዚህ ሰዎች ደግሞ የግድ ኦሮሞ ናቸው ማለት አይደለም። ቋንቋ እኔ እንግሊዝኛ እናገራለሁ፣ እንግሊዝኛ ተናጋሪ ነኝ። እንግሊዝኛ ስለምናገር ግን እንግሊዛዊ አይደለም። ስለዚህ ኦሮምኛ ተናጋሪ የሚለው አባባል አማርኛ ተናጋሪ የሚለው አባባል ራሱ ትክክለኛ ህዝቡ ቋንቋውን የሚጠቀመውን ህዝቡን አይደለም የሚገልጸው። ኦሮሞና ኦሮምኛ ተናጋሪ የተለያዩ ነገሮች ናቸው። ኦሮሞ ሆኖ አማርኛ የሚናገር ሰው ሊኖር ይችላል። በጫናው የተነሳ በስርዓቱ ጫና የተነሳ ኦሮሞ ሆኖ ሌላ ቋንቋ የሚናገር ሊሆን ይችላል። ኦሮሞ ያልሆነ ደግሞ ኦሮምኛን የሚናገሩ፣ አማራ ያልሆነ አማርኛ የሚናገሩ እነመለስን ጨምሮ በጣም ቀልጣፍ በማቀላጠፍ አማርኛ የሚናገሩ ብዙ ሰዎች አሉ። ሰው አንደኛ በዚህ ዲፊኒሽን ራሱ አማርኛ ተናጋሪ ኦሮምኛ ተናጋሪ በሚለው ራሱ ህዝብን ማወናበድ የሚከጅሉ በጣም ብዙ ከአማራው ልሂቃን የሚመነጩ በጣም ብዙ ሰዎች አሉ። ሰው ኦሮሞን በሚናገረው ቋንቋ ከፋፍሎ ማስቀመጥ አይቻልም። በተለይም ደግሞ ባለው ስርዓት የተነሳ የራሳቸውን ባህልና ቋንቋ እንዳይማሩ የተገደዱ የኦሮሞ ልጆች በሚሊዮን የሚቆጠሩ ስለሆነ እኛም ከዛው እኔም አንተም ከዛው ስለምንጨመር ኦሮሞነታችንን ሊቀይሩ የማይችሉ ነገሮች ናቸው። በኦሮሞነታችን አማርኛም ተናገርን፣ እንግሊዝኛም ተናገርን፣ ፈረንሳይኛም ተናገርን፣ ጀርመንኛም ተናገርን we remain Oromos forever። በዚህ ሊለያዩን አይችሉም። ጥረታቸው ግን አማርኛ የሚናገሩ ከሆነ ኦሮሞ ናቸው፣ አማራ ናቸው። ኦሮምኛን የሚናገሩ ብቻ ናቸው ኦሮሞ ለማለት የሚፈልግ ይመስላል። ያ እንደማይሳካ ትግላችን በግልጽ እያሳየ ነው። በሃይማኖት፣ በአካባቢ፣ በተለያዩ ሁኔታዎች በጾታም ሳይቀር ኦሮሞን ለማያዝ በጣም ሞክሮ ነበረ። የኦሮሞ ተወላጆች ግን በተለይም ወጣቱ በደማቸውና በአጥንታቸው የህዝባችንን አንድነት ወደ ኋላ ሊመለስ በማይችል መልኩ ጽፎት ይገኛሉ። ይሄ የቅዠት ፖለቲካ ምንም አይሰራላቸውም ብዬ ነው። መልካም እንደው ቀደም አንስቼው ነበር እንደው ስላልመለሱልኝ ልድገመው። ጸሐፊው እንደ መግቢያም ርዕስ የጻፉት ነገር ምንድነው? በዚህ ሁኔታ ኢትዮጵያ እንደ ሀገር ትቀጥል ይሆን የሚል ጥያቄ ምልክት ውስጥ አስገብተዋል። ሌላም ጸሐፊ እንደዛ ነገር ወያኔዎችም ኢትዮጵያን ለማፍረስ ነው ኦሮሞ እየተነሳ ያለው፣ ሃይማኖት በሃይማኖት ላይ በተለያየ ነገሮች እየተጻፉ ፕሮፓጋንዳ እየተነዛ ነው ያለው። በተለይ አንዳንድ የዋህ ጸሐፊዎች ስለ ኢትዮጵያ እንደሚያንገበግባቸው የተቀራው የኦሮሞ ህዝብ ለምን ኢትዮጵያዊነት እንደዚህ ሊያንገበግበው አልቻለም? በጣም ጥሩ ጥያቄ ነው። የፖለቲካ ጉዳይ የፍቅር ወይም የጥላቻ ጉዳይ አይደለም። አንድ ሊሰመርበት የሚገባው ነገር እነዚህ ሰዎች ሁሉ የሚናገሩት ኦሮሞ ሌላውን እንደሚጠላ በጥላቻ ላይ የተመሰረተ ፖለቲካ ስለሚያካሄድ ኢትዮጵያን እንደሚጠላ ነው የሚናገሩት። የፖለቲካ ጉዳይ ጥላቻ ወይም ደግሞ ፍቅር አይደለም። የፖለቲካ ጉዳይ በተለይም በእንደዚህ አይነት በኢምፓየር ውስጥ ባለው ሁኔታ ተጠቃሚው ማን ነው? ምንድነው ከዚህ የሚገኘው ነገር ነው ጥያቄው። በአጋጣሚ የፖለቲካ ዋናው ግብ የአንድን ማህበረሰብ በኃይል በማጎልበት በማጠናከር በኢኮኖሚው፣ በራሱ በባህሉ፣ በቋንቋው፣ በታሪኩ፣ በማንነቱ ኮርጦና ተከብሮ እንዲኖር ማስደረግ ነው የፖለቲካ ዋናው ግብ። የኦሮሞ ፖለቲከኞች ዋና ግባቸው ህዝቡን ጨምሮ ማለት ነው
የኦሮሞ ማህበረሰብ በአራሱ አገር ላይ ኮርቶ እንዲኖር በራሱ ንብረት ላይ መወሰን እንዲችል የራሱን ቋንቋ የራሱን ባህል የራሱን ታሪክ ማጎልበት እንዲችል የሌሎችን ምርጥ ሳይጋፋ ማለት ነው ራሱን በራሱ ማስተዳደር እንዲችል ከፍተኛ አቅም መገንባት ነው ወሳኝ የሆነ የፖለቲካ ኃይል እንዲሆን ማድረግ ነው የሌላውን ህዝብ ማፍቀርና መጥላት ጉዳይ አይደለም ማለት የራሱን መብት የማስከበር ጉዳይ ነው እንደዚህ አይነት ሰዎች ዝም ብለው ሲምንጫጩት የፖለቲካ ሁኔታውን ራሱ ካለመረዳት ወይም ዲፊኒሽኑ ሳይገባቸው ሊሆን ሳይገባቸው ቀርነው ይችላል በኢትዮጵያ ፖለቲካ ውስጥ ተጠቃሚ የሆነ የፖለቲካ ኃይል አለ የፖለቲካ ኃይሉን በማጎልበቱ የተነሳ ማለት ነው በአሁኑ ጊዜ የጦር መሳሪያ በመያዝ የተወሰኑ ግለሰቦችን ደግሞ ከየማህበረሰቡ በመግዛት የፖለቲካ ኃይሉን ተቆጣጥሮ ንብረቱን ሀብቱን እንደፈለገው ታሪኩን ወይም ሌላ ቋንቋ ባህሉን እንደፈለገው የሚጫወትበት የወያኔ ኃይል ኦሮሞ ከዚህ ኃይል መገላገል ይፈልጋል ከሌላውም ኃይል ቢመጣ ወይም ደግሞ በተመሳሳይ መልኩ እንዳይመለስ የሚጥሩ አሁን ዲስከስ የምናደርጋቸው ሰዎች ኦሮሞ ሌላውን ስለምጠላ ነው ትግሉ እንጂ ምንም የተጎዳ ህዝብ አይደለም ብሎም የሚዳዳቸው ሰዎች አሉ የኦሮሞ ህዝብ አማራ ሆነ ትግሬ ሆነ ነጭ ሆነ ጥቁር ሆነ በራሱ አገር ላይ ማንንም ሰው ሊገዛው እንዳይችል በራሱ ንብረት ራሱን በራሱ ለመምራት የሚታገል ህዝብ ነው የኢትዮጵያ ጉዳይ ኦሮሞን የምትጠቅም ከሆነ ትኖራለች ኦሮሞን የማትጠቅም ከሆነ ደግሞ ትጠፋለች ይሄ የኦሮሞ ብቻ ጉዳይ አይደለም ትግሬንም የማትጠቅም ከሆነ ኢትዮጵያ ትጠፋለች አማራንም የማትጠቅም ከሆነ ኢትዮጵያ ትጠፋለች ምክንያቱም የፖለቲካ ጉዳይ የአንድ ማህበረሰብ መጠቀም ወይም አለመጠቀም ጉዳይ ነው የማይጠቀም ህብረተሰብ በማይጠቅመው ነገር ውስጥ መኖር አይችልም አይፈልግም ባለፉት ከመቶ ዓመታት በላይ ባለው ሁኔታ ኢትዮጵያ አንድም ቀን ኦሮሞን ጠቅማ መጠቀም ልትጠቅምም እየታዳች አይደለችም አሁን የኦሮሞ ህዝብ እያለቀ እየተጨፈጨፈ እኛ በህይወት ዛሬ ያለነው ባለፉት 25 ዓመታት በህይወታችን ስለኖርን መመስከር እንችላለን እያየነው ነው ቀን በቀን ኦሮሞዎች እየተገደሉ ነው ይሄን የሚደረገው በኢትዮጵያና በኢትዮጵያዊነት ስም ወያኔዎች የትግራይን ህዝብ ነጻ አውጥተናል ከአሁን በኋላ ኢትዮጵያን እያስተዳድራለች ያሉ በንግድ ምልክቱ ኢትዮጵያ በሚባለው የንግድ ምልክት እኛ አይናችን እያየ ህዝባችን እየተጨፈጨፈ ነው ያላየናቸው ከመቶ ዓመታት በላይ ከዚህ በላይ ያላየናቸውና ማስረጃ ልንሆን የማንችላቸው ጭፍጨፋዎች እንደተካሄዱ አባቶቻችን አያቶቻችን ነግረውናል ይህ የሚካሄደው ጭፍጨፋ ከመቶ ዓመታት በላይ በኢትዮጵያነት ስም ነው therefore ለኦሮሞ ምንም የጠቀመችው ነገር ስለሌለ ኢትዮጵያ በግምት ብትጠፋም ምንም ኦሮሞን የሚቆጨው ነገር የለም ኦሮሞን ከምታጠፋ ኢትዮጵያ ብትጠፋ ይሻላል ማለት ነው ምክንያቱም ኦሮሞ ስለሆነ ነው እኛ በዛ ላይ ህዝብ በዛ አጋጣሚ ለነሱ ኢትዮጵያ መሬቱ ብቻ ኢትዮጵያ የሚሉት ነገር የኦሮሞ ህዝብ ተጨፈጨፈ የዚህ ጸሐፊ ርዕስ መሆን የነበረበት በዚህ ሁኔታ ከቀጠለ የኦሮሞ ህዝብ ማለቁ ነው ስለዚህ የዚህ ህዝብ ማለቅ እንዴት እናቆማለን ማለት ነበረበት እሱ ግድም አልሰጠውም የህዝቡ ማለቅ እሱም ግድ የሰጠው ምንድነው መሬቱ ነው የኦሮሞ ህዝብ መሬት ለመቀማት ስለሚፈልጉ ኢትዮጵያ ከተበጣጠለች ይሄ ህዝብ የራሱን አካባቢ የሚቆጣጠር ከሆነ መቀማት አንችልምና therefore ጭንቀቱ የኢትዮጵያ ጉዳይ ነው የህዝቡ ማለቅ የህዝቡ መጨፍጨፍ አይደለም ማለት ነው ርዕሱ ራሱ የሚያመለክተው ኢትዮጵያ የሚሉት እነሱ ኦሮሚያን መቀራመት ከቻሉ ብቻ ነው ከዛ ውጪ ኢትዮጵያዊነት የለም ብሎ ነው therefore I think ለኢትዮጵያ የመንገብገብና ያለመንገብገብ ጉዳይ ሳይሆን ጉዳዩ ተጠቃሚ እንሆናለን ኢትዮጵያ ከቀጠለች ምክንያቱም አብዛኛው ሰፊው መሬት ይዞ የሚገኘው የኦሮሞ ህዝብ የኦሮሚያን መቆጣጠርና ማስተዳደር ከቻለ ጥቅማችን ይቀራል የፖለቲካው ግባቸው ይህ ጥቅም እንዳይቀር ኦሮሞን በማንኛውም መልኩ በማወናበድ እሱን ራሱን በመከፋፈል እሱም ራሱን በማጋጨት ኢትዮጵያ በእነሱ በሚሉት ስዕል እንድትቀጥል ብቻ ነው የሚመኙት በዛ መልኩ ደግሞ ኢትዮጵያ መቀጠል በፍጹም አትችልም ኦሮሞ እየተጨፈጨፈ ኦሮሞ ከሀገሩ እየተሰደደ ኦሮሞ እየተገደለ ማንነቱ እየተናገ እየተሰደበ ጠባብ ኮልታፋ ምናምን እየተባለ ሊኖር አትችልም ኦሮሞ ብቻ አይደለም በዚህ አጋጣሚ አማራ ራሱ እየተጨፈጨፈ ኢትዮጵያ ሊኖር አትችልም
ይገርማል ከአሁን በፊት ኦሮሞን ሲኮንኑ የነበሩ የአማራ ተወላጆች የአማራ ብሔርተኞች ሆነው ብቅ ብሏል ለምንድን ነው እንደዚህ የሆናችሁ ሲባል እየተጨጨፈችን ያለነው እኮ በአማራነት ነው በጣም ትክክል እኛም በኦሮሞነት ስለምንጨፈጨፍ ነው ኢትዮጵያን የምንጠላው ኢትዮጵያን አጥቅመን ብለን የምንመለከተው therefore ዛሬ ቀስ በቀስ እየተረዱት ይመስላል ምናልባት የአማራ ተወላጆች በዚህ አጋጣሚ ወያኔን የወለደው የዘረኝነት ፖለቲካ ነው ወያኔዎችን ራሳቸውን የወለደው የዘረኝነት ፖለቲካ ነው ለምን በኢትዮጵያ ውስጥ የነበረው ወይም ደግሞ አሁንም ያለው የፖለቲካ መዋቅር በአንድ ዘር የበላይነት የተዋቀረ ስለሆነ ወያኔዎች የተቃወሙት የአማራን የበላይነት በኢትዮጵያ ውስጥ የነበረውን የአማራን በላይነት ነው therefore የዘር ፖለቲካ ነው ወያኔውን የወለደው የሚያሳዝነው ነገር የዘር ፖለቲካ ወልዳቸው በዘር ፖለቲካ ተቀጥለው ሌሎችን ህዝብ በበደላቸው እንጂ ልክ ወያኔ አዲስ የዘር ፖለቲካ እንዳመጣ የሚያደርጉ ሊናገሩ የሚፈልጉ ከአሁን በፊት ምንም ነገር እንዳልነበረ አልጋ ባልጋ እንደነበረ ብሎ የሚቃዡት እነዚህ የፖለቲካ ተንታኞች በጣም የተሳሳቱ ናቸው መቼ ነው ኢትዮጵያ ውስጥ የዲሞክራቲክ እንትን ገቨርንመንት ኖሮ የሚያውቁ የለም ከአሁን በፊት የነበረው አገዛዞች ጠቅላላ ተጫፈጅ ነበሩ በግለሰብ ደረጃ በቡድን ማለት ነው therefore ወደፊት እነሱ የሚያልሙት ወደ ኋላ የነበረውን ከአሁን በፊት ዘረኛም የነበረውን የአንድን ጎሳ የበላይነት ነው እስካሁንም የሚመኙት በአማርኛ ቋንቋ ብቻ እንናገር በአማርኛ ፊደል ብቻ እንጻፍ ከተቻለ አንድ ሃይማኖት ብቻ እንከተል የአንድን ማህበረሰብ ታሪክ ብቻ እንቀበል እንደዚህ አይነት ነው እስካሁንም ድረስ የሚናገሩ ሰው እንደዚህ አይነቷ ኢትዮጵያ በእነሱ ጭንቅላት ብቻ ውስጥ ያለች ስለሆነ እንደዚህ አይነት ተጠበ ደግሞ ልትኖር አትችልም ለዚህም ነው ሌሎች ማህበረሰቦች በፍጹም እንደዚህ አይነት ኢትዮጵያ ስለማይፈልጉ ለኢትዮጵያ መናገርም አይፈልጉም ወይም ደግሞ በጣም ጉዳያቸው አይደለም ተጠቃሚዎች የነበሩ በጣም ጥቂት ግለሰቦች እድሜያቸው ዛሬ የገፋና ከአገሩም ከማህበረሰቡም የወጡ ለብቻ ከበሩ ይዘው የሚደልቁት ነገር እንጂ ኢትዮጵያነት የሚባለው ነገር ከንግድ ምልክትነት ያላለፈ ባዶ ቀረርቶ ሆኖ ቀርቷል መልካም አቶ ጀማል እስኪ በዚህ ዜማ እረፍት እናርግና በድጋሚ እንገናኛለን ጸሐፊው ኦሮሚያም የኦሮሞ ናት የሚባለው ነገር ይጎረብጣቸዋል ኦሮሚያም የማን ናት እስኪ በዚህ ዜማ ቆይታ እናረጋግና ከአቶ ጀማል ጋርም ቆይታ እናረጋለን መልካም ቆይታ What
masadi kafin mangenya masadi devisa sasa masadi arda kakade masadi kochasu ganesa masadi osoja nagaru masadi ketu jesa masadi margo tadida asituwa nagate robe Mosadiba margo tadida asituwa nagate 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 Mosadiba nangabadate Mosadiba nanuntifite Mosadiba adunya ranjitu Mosadiba kafinde linkamne Mosadiba utumoni mulu Mosadiba afanu janjante Mosadiba igaro moti Mosadiba yakanta inyatu Mosadiba warabu siyuse Mosadiba dachise lembatu Mosadiba margo tadida situwa nanade Kailula eboni 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 Godad zamila balata kuchizo Kailula eboni Sodaj zaniga alaga kuchizo Kailula eboni Godad zamila balata kuchizo Kailula eboni Sodaj zaniga alaga kuchizo Kailula eboni Kailula kailula eboni Kailula kailula eboni Lulilula lulilula eboni Kailula lulilula eboni Tiran chufenu ilmangenya boda Kailula eboni Iradu batinis ka afunda boda Kailula eboni Tiran chufenu ilmangenya boda Kailula eboni Iradu batinis ka afunda boda Kailula eboni Kailula lulilula eboni Kailula kailula eboni Kailula lulilula eboni Kailula lulilula eboni ተወዳጁን ድምጻዊ አዲሱ ክረዩን ከልብ እናመሰግናለን ከደህንነት ቢሮ ወይም የኢትዮጵያ ደህንነት ቢሮ አፈትልኮ የወጣ መረጃ በእጃችን ገብቷል ሸጎሌ ዛሬ በተካሄደው የአጋዚን ጦር ካምፕ ስብሰባ በማድረግ በኦሮሚያ ውስጥ እየተካሄደ ያለው እንቅስቃሴ ታቀማቸው በላይ እየሆነ እንዳለና ከቁጥራቸው ውጪ ስለወጣም በፊንፊኔ ዙሪያ ወይም ፊንፊኔን አጋዚን መከላከያ ሰራዊት በትኩረት በንቃት እንዲጠብቅ እንደታዘዘ የደረሰኝ መረጃ ያመለክታል ይሄ ሁሉ የኦሮሞ ህዝብ ውጤት መሆኑን እንግዲህ የሚገልጽ ነው እንግዲህ አቶ ጀማል ህዋት የተጨነቀ ይመስላል እንደው አቶ ጀማል እኚህ ጸሐፊ የኦሮሞ ህዝብንም እንደው የመናቅ የመሳደብ ነገርም ይታያል በጽሁፍ ውስጥ እስኪ ከጽሁፋቸው የተወሰነውን ላንብብልዎት በኦሮሚያ ውስጥ የተከሰተው የኦሮሞ ህዝብ አመጽ የተለያየ ነገር ይባልለታል የመብት የፍትህ የሰብአዊነት ጥያቄ የመሬት ጉዳይ የሚባሉ ነገሮች አሉ ይሄ ከሆነ ሁሉም ሰው ይስማማበታል የኦሮሞ ህዝብ አሁን ባለው የኦሮሚያ ልዩ ዞኖች መቀበል ፈልጋለሁ ካለ መብቱ ነው ግን እኔ ያልኩት ካልሆነ ረብሻ ፈጥራለሁ ማለት ስተት መሆን አለበት ይላሉ የኦሮሞ ህዝብ የሚያደርገውን የወጣለትን ዓላማ አያውቅም የበድርጅቶች ተመርቶ ነው ባውን ሰዓት የኦሮሞ ህዝብ እንቅስቃሴ ያደረገ ያለው ይሄ የኦሮሞ ህዝብ ንቀት አያመለክትም አቶ ጀማል የወያኔ ቋንቋ ነው እኔ የምፈልገውን አደርጋለሁ ብሎ በህዝቡ ውስጥ የተሰደዱ ህዝቡን የማይወክሉ ጥቂቶች አሉ ከምለው ወደ ህዝብ አሸጋገረው እንጂ ግለሰቡ ማለት ነው የምትፈልጉትን መሆን አትችሉም እንደማለት ነው እንግዲህ አንድ ህዝብ የሚፈልገውን መሆን የማይችል ከሆነ እሱ የሚፈልገውን መሆን ያለበት ማለት ነው በጣም የሚቃረን የፖለቲካ ሐሳብ ነው አንድ ህዝብ የሚፈልገውን የራሱን መብት በራሱ ይወስን የሚባለው ለዚህ ኦሮሞ ከማጋ መኖር እንደሚፈልግ እንዴት መኖር እንደሚፈልግ ምን አይነት አስተዳደር እንደሚፈልግ ምን አይነት የኢኮኖሚ ፖሊሲ እንደማራመድ እንደሚፈልግ ምን አይነት የጤና ፖሊሲ ኖሮ እንደሚፈልግ የሚወስነው ኦሮሞ ነው ሌላ ህዝብ ሊወስንለት አይችልም
አንድ ይሄም ተሰምሮ በደንብ ተሰምሮበት መታወቅ አለበት እንደነ አቶ ግርማ ካሳ የራሳቸውን ምኞት ለኦሮሞ ህዝብ መግለጽ ይችላሉ ምኞታቸውን ህዝቡ ካልተቀበላቸው የነሱ ምኞት ያው ተወርውሮ ነው የምጣለው ማለት ነው አቶ ግርማ ሊተንጫጩ ያሉ የሚጮሁ ያሉ ከኦሮሞ ጋር ምንም ግንኙነት ስለሌላቸው ከኦሮሞ ህዝብ ጋር መገናኘትን በመልካቸውን ማስተላለፍ ስለማይችሉ ጫንቋቸዋል የስክሳራ የፖለቲካ ክሳራ ስለደረሰባቸው እንደማስፈራራት ነው እየሞከሩ ያሉት አይ እናንተ የምትፈልጉትን መሆን አትችሉም እኛ የምንፈልገው ነው መሆን ያለባችሁ የሚል አይነት የማስፈራሪያ ቃላት ለመጠቀም የሚፈልጉ የሚዳዳቸው ሰዎች ናቸው ሶ አንድ እንደ የዲሞክራሲ እሳቤም ከታየ አንድ ህዝብ እሱ የሚፈልገውን ነው ማድረግ ያለበት እንጂ እኔ የማስብለትን ወይም አቶ ግርማ የሚያስቡለትን ጉዳይ አይደለም ሶ ህዝቡ ትግሉን ለምን እንደምታገል ምን እንደሚፈልግ በግልጽ እየገለጸ ነው ያለው ወያኔ ሊገዛን አይችልም አገራችንን እኛ ራሳችንን በራሳችን ማስተዳደር ያለብን አገራችንን መሸጥ አትችሉም እኛም ማፈናቀል አትችሉም እኛም ማሳደድ አትችሉም በቀያችን ራሳችን በራሳችን ማስተዳደር እንፈልጋለን ሶ ይሄ መንግስት ወታደሩን ከዚህ ከኦሮሚያ ክልል ያውጣ ከሱ ጋር የተባበራችሁ ሰዎች ደግሞ ከህዝባችሁ ጋር ተባበሩ የሚል ጥሪ ነው ህዝቡ እያስተላለፈ ያለው አቶ ግርማ ሄላ አይስማማ ይችላል ልክ ለወያኔዎች እንደማስማማው ማለት ነው እንደሚመስለኝ ከሆነ ግለሰቡ የወያኔ ደጋፊ ነገር ግን በተቃዋሚ ስም የሚደግፍ ነው መስለኝ ሶ የሳቸው ቀረርቶ ወይም ደግሞ የሳቸው ድንፋታ ተስፋ ከመቁረጥ የመረጨ ልክ እንደ ወያኔዎቹ ማለት ነው የወያኔዎቹን ተስፋ መቁረጥ አይተን እንደሆነ ቀን በቀን የሚናገሩት ነገር ሁሉ እየተቀያየረ ነው የሚሄደው በቅርብ ጊዜ ሰይጣኖች ናቸው ሲል የነበረው ሰውዬ ትናንትና ነው ዛሬ በመግለጫ በሰጠው ተሳትቻለሁ በትልቁ ይቅርታ አድርጉልኝ ብሎ ሲናገር ነበር ይሄም ግለሰብ ተመሳሳይ ሁኔታ ነው ሌሎች በጽሁፉ ውስጥ የተመለከቱ በጣም ብዙ ነገሮች ልክ የወያኔን መልእክት የሚያስተላልፉ መልእክቶች በዚህ ሰውዬው ጽሁፍ ውስጥ እንመለከተዋለን በኋላ ምናልባት ከምታነሳቸው ጥያቄዎች ጋር አንድ ላይ መመለስ ሞክራለሁ ጥሩ እንደው ያነሳውት የደረሰኝ መረጃ በደንብ ልገልጸው ፈልጋለሁኝ በፍንፍኔ ዙሪያ ወይም በአዲስ አበባ ከተማ ውስጥ ጉለሌ ተብሎ የሚጠራው አካባቢ ሸጎሌ የሚባል አለ ሸጎሌ የሚባለው አካባቢ ላይ የአጋዚን ካምፕ አለ ዛሬ እዛ ስብሰባ ህዋቶች አድርገው ነበር የአጋዚን የአድማ በታኝ ኃላፊዎች በእውነት በጣም በጭንቀት ውስጥ ነው የሚገኙት አንዴ ቃሊቲ አንዴ ሸጎሌ ያካሄዱ ይገኛሉ በኦሮሚያ ክልል ውስጥ ያለው እንቅስቃሴ ከቁጥራቸው እንደወጣ ነው እየገለጹ ያሉት አሁን በቤተ መንግስት ዙሪያና አዲስ አበባን በጥብቅ መቆጣጠር አለብን ነው ኦሮሞ በአሁን ሰዓት ያካሄደ ያለው ስጋት ውስጥ ከቷቸዋል የታጠቀ ኃይል ገብቷል ኦነግ ገብቷል ስለዚህ መንግስት ሊገለብጥ ነውና ከመገለብጣችን በፊት ወንበራችንን እናድን ያሉ ይገኛሉ እንደው ይሄ ከምን የመጣ ይሆን ይሄ ውጤት እንዴት ያዩታል የሚገርም ነው የወያኔ ጉዳይ ኦነግን አጥፍተናል የለም ዘርዘርቻም ተጠፍቷል ብሎ ሲሉ ነበር አቶ መለስም በህይወት በነበረበት ጊዜ ፓርላማ ውስጥ ቁጭ ብለው በቃ የኦነግ ነገር ያከተመለው አጥፍቷል የለም ብሎ ሲደለፉ ነበር ከዛ በኋላ ደግሞ ኦነግ አሁንም በህይወት አለ ስለዚህ ጸረ ሽብር ድርጅት ነው ብለን እናውጅ ብለው እያንዳንዱን ኦሮሞ ስለመብቱ የሚከራከረውን በጠቅላላ ማለት ነው 50 ሚሊዮን ኦሮሞ ያው ለመብቱ ከተናገረ ኦነግ ነው ብሎ ሁሉም ፈርጀውታል አቶ ግርማም ጉዳይ በዚህ ጽሁፍ ውስጥ የምትመለከተው ወጣቶች የኦሮሞ ተማሪዎች የኦሮሞ ወጣቶች ከኤሌመንተሪ ስኩል እስከ ዩኒቨርሲቲ ያለው ሽማግሌው ሳይቀር ሁሉም ኦነግ ነው እሳቤው ከመለስ ጋር በጣም ይገናኛል ምክንያቱም ለኦሮሞ መብት የሚቆም ጠቅላላ ኦነግ ነው ተብሎ ወረዲ ተፈርጇል ስለዚህ አሁን የሚደረገው የህዝብ እንቅስቃሴ የህዝቡን ተቃውሞ ኦነጎች ናቸው የሚያደርጉት የሚለውን መደምደሚያ ላይ ደርሷል ሶ ይሄ ከሆነ በጣም ጥሩ ነው ምክንያቱም ኦነግ ሁሉንም የኦሮሞ ተወላጅ ድጋፍ እንዳለው ነው የሚያመለክተው ዘርፎር ኦነግን ማጥፋት እንደማይቻል በቀላሉ መረዳት አለባቸው ማለት ነው ምክንያቱም የህዝቡ ድጋፍ እንደዚህ በግልጽ ከታያቸውና ኦነግ የህዝቡን ትግል እየመራ ነው ካሉ ከኦነግ ውጪ መንቀሳቀስም እንደማይችሉ ሊረዱት ይገባል ማለት ነው ምንም ቢጠሉት ባይወዱትም ባይዋጥላቸውም ይሄ ሁሉ ህዝብ እንደዚህ ይደግፋል ብሎ ካመኑ ራሳቸውም በቃላቸውም በጽሁፋቸውም የሚገልጹ ከሆነ
ከኦነግ ውጪ ምንም መንቀሳቀስ እንደማይችሉ ተረድተውታል ማለት ነው። so that's good አንድ ጎኑ ድል ነው በአንድ ጎኑ እናጠፋዋለን ብሎ ቢንጫጩም በሌላው ጎኑ ደግሞ እንደማይችሉ ወያኔዎቹም ሌሎችም ደግሞ የዚህ ድርጅት ተቋማቶች እየተረዱት የመጣ ይመስላል ማለት ነው። so አሁን ያለው የወያኔ ጭንቀት ከፍተኛ ሁኔታ ላይ ደርሷል። ምክንያቱም በየአካባቢው ህዝቡ እንደ ህዝብ ወጥቶ ወያኔ ሊገዛን አይችልም፣ አቅምም የለውም፣ የሞራልም ብቃትም የለውም። ልጆቻችን ህፃናቶቻችንን እርጉዝ ሴቶችን ህፃን የሚያጠቡ ልጆችን ህፃናቶችን እየፈጀ ይሄ መንግስት አይደለም፣ የመንግስት ባህሪም የለውም። so እኛ ራሳችን በራሳችን እናስተዳድራለን ብለው የኦሮሞ አዛውንቶች ከወጣቶች ጋር ተባብረው ሲያስተላልፉ ያየ ይመስለኛል። በየቦታው በየክልሉ በኦሮሚያ ሙሉ በሙሉ እያስተላልፉ ነው። so የኦሮሞ ህዝብ በጣም ቀጥተኛ የሆነ ምንም የማያሳድድ ሌሎችንም የማያስፈራራ ሌሎች ማህበረሰብ ላይ ምንም የማያተኩር መንግስት የሚባለው የውሸት የዘራፊ ቡድን ከሱ ከጫንቃው ላይ ሊነሳ እንደሚገባ ሌሎች ህዝቦችን እንደ የማይነካ ትግል እንደሆነ የሌሎች ሰዎችን ንብረት የማይነካ እንደሆነ በግልጽ ህዝቡ እየተናገረ ነው ያለው። so እንደነ ካሳ ያሉት እንደነ ግርማ ካሳ ያሉት የወያኔ ቱልቱላዎች የተደበቁ ሰዎች የጌታቸው ረዳን መልእክት የሚያስተላልፉ የተለየ ልዩ ኃይል አለ፣ ታጣቂ ኃይል አለ፣ እነሱን ለማጥፋት ብለን ነው እንደዚህ ምን ንፍጠረጨው የሚለው መልእክት ከማስተላለፍ በስተቀር ከዛ የተሻለ መልእክት ያለው አይመስለኝም። ወያኔዎቹን የፈለገውንም ብሉት የህዝብን ተቃውሞ የህዝብን አቅም ማቋቋም ስለማይችሉ መጥፋቸው በጣም ተቃርቧል። so በቅርብ ጊዜ የኦሮሞ ህዝብ ድል እንደሚያደርግ ምንም አያጠራጥርም። መልካም እንደው አሁንም ከአቶ ግርማ ካሳ ጽሁፍ የተወሰነውን ላንብሎት። እንቅስቃሴው ሰላማዊ መሆን አለበት። የወታደር አስከሬን መጎተት በሀገራችን ያልተለመደ ተግባር አጸያፊ ነው። ንብረት ማቃጠል አጋዚኖች ወይም አጋዚን ጦር ጥቃት ወይም እንዲገል በር ይከፍታል ይላሉ። በርካታ የኦሮሞ ልጆች በዚህ በአጋዚን በሚባለው ወታደር ግንባራቸውን እየተባሉ ሲገደሉ ነበር። እኚህ ሰው አሁን ለየትኛው ነው እየተጸጸቱት ያሉት? ምን መሰለህ በአብሲኒያን ፖለቲካ ሜንታሊቲ ስልጣን ያለው ሰው ማንንም መጨፍጨፍ ይችላል። ንጉስ ከእግዚአብሔር የተወከለ ልትጠየቅ የማይችል ገዢ ነው። so የአቶ ግርማ በባህላቸው ባለው በአብሲኒያን ባህል አንድ የታጠቀ የመንግስት ተወካይ የእግዚአብሔር መልእክተኛ ስለሆነ በፍጹም ሊነካ አይችልም። እሱ ግን እንደፈለገው መግደል፣ ህፃን መግደል፣ እርጉዝ መግደል፣ አሮጊት መግደል፣ ሽማግሌ መግደል መብቱ ነው በነሱ ሐሳብ። so የአቶ ግርማ አስተሳሰብ የሚመነጨው ከዚህ ከነበረው ካሉ የትራዲሽናል አመለካከት ነው። የአብሲኒያን ባህል ነው፣ የፖለቲካ ባህል አስተያየት። መንግስት ከእግዚአብሔር የተወከለ በመሬት ላይ ያለ እንደፈለገ በጨፈጨፍ የአምላክ ስራ ተደርጎ ነው የሚታየው። ስለዚህ ህዝቡን የሚገሉትን የታጠቁ የአጋዚን ወታደሮች እንዳይገሉ ከመኮነን ይልቅ ደካማውን አቅም የሌለውን የኦሮሞ ህዝብ መኮነን፣ የታጠቀውን ትገደልክ ለምን ተከላከልክ የሚል መልእክት ነው እያስተላለፉ ያሉት። so ይሄ በሳቸው አባባል እንደማስፈራሪያ እንደማሸቃቂ ባህላችን ስላልሆነ በባህላችን ጊዜ መገዛት አለብን። በእነሱ ባህል በሳቸው ባህል መገዛት አለብን። እሱ መጨፍጨፊያው መግዛት ይችላል። አንተ ደግሞ ለመገዛት ምንም ማድረግ የለብህም፣ እጅህን አጣጥፈህ መቀመጥ አለብህ። የመንግስት ወታደር ስለሆነ አይነካም፣ በፍጹም አይገደልም። ይሄ ነው መልእክታቸው። so ይሄ የነሱ ባህል ነው። ለነሱ ከሆነላቸው መከተል ይችላል። ለኦሮሞ ግን ማንኛውንም በዳይ በጫንቃ ላይ ተሸክሞ መፍቀድ በባህላችን የለም። የገዳ ሲስተም ይሄንን አስተምረን በባህላችን ይሄን የሚያስተምር ነገር የለም። በዚህ አጋጣሚ ሰውም ደግሞ ገለህ መሬት ላይ ጎተት የሚል ባህልን ይልን በዚህ አጋጣሚ አብዛኛው ህዝብ ገለው መሬት ላይ የሚጎተቱት አጋዚዎች ናቸው። መሬት የበደሉትን መሬት ላይ መጎተት ብቻ ሳይሆን አይተን እንደሆነ በየቪዲዮ ይቀርጻል። በዱላም በብረትም የሚቀጠቅጡት በደረታቸው እንዲሄዱ በጭንቅላታቸው ሰዎች እንዲቆሙ እያስገድዱ የኦሮሞን ወጣቶችና አሮጊት አዛውንት ሳይቀር
የሚያስጨንቁት አጋዚዎች እንጂ ኦሮሞዎች አይደሉም። ኦሮሞዎች ባዶ እጃቸውን ነው ሊገሉም አይችሉም። በዚህ አጋጣሚ ይህ የወያኔ ፕሮፓጋንዳ ነው። ግለሰቡ እያካሄደ ያለው በተቃዋሚነት ስም የወያኔን ፕሮፓጋንዳ በኦሮሞ ህዝብ ትግል ላይ እያካሄደ ያለ ግለሰብ እንጂ ሌላ ምንም መልእክት ያለው አይመስለኝም። ባዶ ነው። በጣም ባዶ። እንደው አሁን የወታደር አስክሬን ተጎተተ ከተባለ የአርቲስት ወይም ድምጻዊ ኤቢሳ አዱኛ ከገደሉት በኋላ እግሩን አስረው መኪና ላይ ያድርገው በአደባባይ ሬሳውን ሲጎትቱ ነበር። ይህ የኢትዮጵያ ባህል ካልሆነ አስጠያፊ ነውና ያም ድርጊት ወያኔዎች ሊኮንኑት ይገባ ነበር እና እንደው አሁን ወደ ሌላው እስኪ ልሂድ። እንደው አሁን ያለው የኦሮሞ ህዝብ እንቅስቃሴ አሁን ያልከው በጣም አሁን ቅርብ ጊዜ በሰላሌ አካባቢ የኦሮሞ ወጣቶችን ገለው በመጀመሪያ በስቅለት ገደላቸው። ከዛ በኋላ ደግሞ መሬት ላይ ጎትተው ገበያ ውስጥ ማለት ነው። እኔ በልጅነት የራሴ የማውቃቸው ብዙ ኬዞች አሉ። በዚህ አጋጣሚ ሰውን ይገሉና ሌላው ህዝብ ማስፈራሪያ እየተባለ ጭንቅላቱን ቆርጠው ሌላውን ቦዲ ሌላው የአካሉ ክፍል ሳይኖር ጭንቅላቱን ብቻ ቆርጠው መሬት ላይ ይጎትታሉ። የአብሲኒያን ወታደሮች ናቸው ይሄንን የሚያደርጉ። ሰውን ገለው መሬት ላይ መጎተት የለም የሚለው እንግዲህ አቶ ግርማ ካሳ ምናልባት አዲስ አበባ ውስጥ በኢህአፓ ላይ ሲደረገውንም ያላየለው ሰው ሊሆን ይችላል፣ ያልሰማም ሰው ሊሆን ይችላል። እነሱ ወታደሮቹ ሲያደርጉት ትክክል ነው ማለት ነው። ወታደር ያልሆነው ህዝብ ደግሞ ራሱን ለመከላከል ሲሞክር መኮነን አለበት። በባህሉም በራሳቸውም ባህል በአብሲኒያን ባህል ትልቁ ቅድም እንዳልኩት ወታደር የሚለው ነገር የመንግስት መላእክተኛ ነው። መንግስት ደግሞ የእግዚአብሔር መላእክተኛ ከእግዚአብሔር በታች ያለ ነው። በተለይም የንጉሱ አገዛዝ ማለት ነው። ሰው መነካት የለበትም። ህዝቡ መብት የለውም፣ ወታደሩ መብት አለው። ሰውየው የሚናገሩት እናንተ መብት የላችሁም፣ በቃ አጋዚ ጨፍጭፋችሁ ስሙ ነው። ይሄንን ደግሞ ኦሮሞ የሚያደርግም አይመስለኝም። መልካም። እንደው ይሄ ጽሁፋቸው ትንሽ ግራ ስለገባኝንም ነው። አሁን ያለው የኦሮሞ ህዝብ እንቅስቃሴ የሚመሩ ወገኖች ሌላው ማህበረሰቡን መግፋት በአስቸኳይ ማቆም አለባቸው። በተለይ ይህ የሚያረጉት የሚያውለበልቡት የኦነግ ባንዲራ በቀጥታ ከሌላው ህብረተሰብ ጋራም ያጋጫቸዋል። በበደኖ ገደል ነፍሰ ጡር ከነነው ተገላ ትጥላለች። ሌላውን ማህበረሰብ ማግለል ማለት ምን ማለት ነው? አንድ ህዝብ ከተበደለ እና ተበድለሃልና ከኔ ጋር ታገላ መባል ነበረበት። ይሄ ደግሞ የኦሮሞ ህዝብ ጥሪም አድርጓል። ይሄን ጥሪ ጆሮ ዳባ ወይም እንዳልሰሙ ያለፉት የሳቸው ሰዎች ናቸውና ምን ይሉኛል? በመጀመሪያ በዚሁ ጥያቄ ላይ ለምንድን ነው ሌላ ህዝብ ተነስቶ አብሮ የማይታገለው ላይ ብሎን ባለፈው ጊዜ አዲስ እንደዚሁ አንስተን ነበረ። እኔም አንተም በዚሁ ሬዲዮም ጥሪ አድርገን ነበር። እስካሁን ድረስ እኛ ምን እንታገላለን ያሉ ሰዎችን አላየንም። እስካሁንም ድረስ የኦሮሞን ትግል ነው እየኮንኑ ያሉት። አቶ ግርማ ካሳን ጨምሮ ከወያኔ ጎን ቆሞ የኦሮሞን ህዝብ ትግል ሲኮንኑ እንጂ ተነስተን እንታገላለን ሲሉ አይሰማም። አንድ ይሄ ነው። ሁለተኛ ማለት እንግዲህ የገፋቸው ሰው የለም ማለት ነው። ጥሪም እየተደረገ ነው። አሁንም መልሰን እናደርጋለን። ወያኔን ተቃውሞ የኦሮሞን ትግል መቃወሙን ብታቆሙ ይሻላቸዋል። ካላቆማቸውም የኦሮሞ ህዝብ ትግሉ አይቆምም፣ ይቀጥላል። ምንም ችግር የለውም። ለነገሩ የተበደለ ሰው ሌላውን ተበዳይ መኮንን ሳይሆን ራሱ ተነስቶ መታገል ነበረበት። የኦሮሞን ህዝብ ትግል የሚኮንኑ ሰዎች በተለይም በአሁኑ ጊዜ ምንም እንኳን አቋማቸውን መደበቅ ቢፈልጉ የወያኔ ደጋፊዎች ናቸው። ምንም እንኳን መደበቅ ቢፈልጉ ማለት ነው። ልክ እንደነ አየለ ጫምሶ እንደነ ቶሎሳ በሌሎች ድርጅቶች ውስጥ እየተሰገሰጉ ነገር ግን የወያኔ ሰላይ አቶ ግርማን ጽሁፎችን በጣም ረጅም ጊዜ እከታተላለሁ። ዶክተር ነጋሶ ጊዳዳ የአንድነት መሪ በነበሩበት ጊዜ ዶክተር ነጋሶንም ይኮንኑ ነበረ። ዶክተር መረራን ይኮንናሉ። ዶክተር በየነ ጴጥሮስን ይኮንናሉ። ሰውየው ተቃውሞ የሚባሉ ሌሎች መሪዎችን በጠቅላላ የሚኮንኑ የወያኔ ሰራተኛ ነው መሰለኝ ካየሁት ከልምድ እንዳየሁት። አይ ቲንክ ዶክተር ብርሃኑ ነጋንም የሚኮንኑ ግለሰብ ናቸው። ልክ እንደ የአውራምባ ታይምስ ጋዜጠኛ ማን ነው የሚባለው? ዳዊት መሰለኝ። እንደሱ አይነት ሰው ናቸው። በውጭ ሀገር ስለሚኖሩ ሰው የወያኔ ተቃዋሚ ሊመስላቸው ይችላል እንጂ እሳቸው በጠቅላላ የወያኔ ደጋፊ ልክ ዳዊት አይነት አይ ቲንክ ተሰግስጎ ያለ ሰው ግለሰብ ነው መሰለኝ በግለሰብ ደረጃ።
የሚመልሰው ሌላኛው ከዚህ ጋር የተያያዘው ጥያቄ በአዲስ አበባ አካባቢና ሌሎች ቦታዎች ሌላው ህዝብ ለምን አይነሳም የሚለው በጣም I think በቀልብ ልንመልሰው የሚገባው ጥያቄ ይመስለኛል የኦሮሞ ህዝብ ጥሪም ሊያደርግላቸው አይገባም አገሩ የኛ ነው ከኛ እየተቀማ ነው ወያኔዎች ቀምተው እየወሰዱት ነው ብሎ የሚያስቡ ከሆነ ሌሎቹ ልክ እንደ ኦሮሞ የኛ ንብረት ነውና ተነስተን እንታገል ማለት አለባቸው ኦሮሞ ጥሪ ሊያደርግላቸው ምንም በፍጹም አይገባም እንደምገባኝ ከሆነ ነገሩ የሚያመለክተው አንድ ይህ የወያኔ ፖሊሲ ኦሮሞን ስለሚያፈናቅልልን ለኛ ጥሩ ነውና ከወያኔ ጋር ተባብረን በጸጥታ እንመልከት አንድ ሁለተኛ ደግሞ ይሄ ፍንፍኔና አካባቢ የሚባለው አገራቱ የኛም ስላልሆነ ልክ እንደ ኦሮሞዎቹ የኛ ስላልሆነ ስለዚህ ኦሮሞዎቹ ለራሳቸው አገር መታገል አለባቸው ብሎ አጥያሉ ነው ማለት ከዚህ ሌላ በተበዳይ ከሆነ ፍንፍኔ የነሱም ከሆነች ከነሱም እየተቀማች ከሆነ ለነሱም እንደ ኦሮሞ የሚፈናቀሉ ከሆነ ኦሮሞ ለነሱ ጥሪ ሊያደርግም የሚገባ አይመስለኝም ሶሪ ፎር እየተበደሉም አይደለም እየተፈናቀሉም አይደለም ተስፈኞች ናቸው ወያኔ ፖሊሲው ስራ ላይ የሚውል ከሆነ እኛም ከቀማዮቹ አንደኛው እንሆናለን ብሎ በተስፋ የሚተባበቁ ነው መስለኝ ዘርፎ ኦሮሞ በዚህ ሊቆነን አይገባም ወያኔን በመደገፍ በጸጥታ የሚመለከቱ ሰዎች ናቸው መቆን ያለባቸው መልካም አቶ ጀማል ስልኮትን ያስተካክሉልኝ ስልኩ ይቆራረጣል ድምጽ አለን እስከዛ ድረስ በዚህ ዜማ ቆይታ እናደርጋለን መልካም አድማጮች እንግዲህ አቶ ጀማል አሁን በስልክ መስመር ላይ በድጋሚ አሉ እስኪ አብረን እንቆይ አቶ ጀማል አዎ አይደለም የሚለውን ብቻ ቃላት እንዲመልሱልኝ ነው የምፈልገው ስልኩ በእውነት ይሰሙኛል ሰማለሁ አድማጮች በድጋሚ የስልክ ችግር አለ እንግዲህ ተመልሼ ይዤ ቀርባለሁ በዚህ ማቆይታ እናደርጋለን እንግዳይን እጄ ተመልሻለሁ ከእንግዳይ ጋር አድማጮች እንግዳይን እጄ ተመልሻለሁ ከእንግዳይ ጋር ቆይታ እናደርጋለን አቶ ጀማል ይሰሙኛል ሰማለሁ ይቅርታ እንግዲህ ስልኩ ትንሽ አስቸግሮን ነበር አሁን እመጠይቆትን አዎ አይደለም ሁለት ቃላት እንዲጠይቁ እንዲመልሱልኝ ነው የምፈልገው ከዛን እንትን ላለውኝ ኦሮሚያ የኦሮሞ መሆኗን ይስማማሉ አይስማሙም በጣም እስማማለሁ መልካም እንግዲህ አቶ ካሳሁን ግርማ ያሉትን ላምብብሎትና ምን እንደሚሉኝ ሰማለሁ የኦሮሚያ የኦሮሞ ነች መባሉ ትክክል አይደለም በኦሮሚያ ውስጥ ያሉ ሁሉ ጨምሮ በኦሮሚያ ውስጥ ያሉ ነዋሪዎች ሁሉ የኦሮሞ ነች ወይም ምድሪቷ በኦሮሚያ መሬቶች የሚኖሩ ሁሉ የኦሮሞ ህዝብ ወይም የኢትዮጵያ ነው ይላሉ በዚህ ስማማሉ ይሄ ማብራሪያ ያስፈልጋል እሺ ማብራሪያው ይቀጥሉ ኦኬ በቅድሚያ የኦሮሚያ የኦሮሞ ነች የሚለው ነገር ላይ ያው በቅርብ ጊዜ የኢትዮጵያ ፖለቲካ ወክላለን ባዮች ወይም ደግሞ የወደፊቷ ኢትዮጵያ በእኛ በመናስበው እሳቤ ትቀረጽ የሚሉ የድሮ ስርዓት ተፋቂዎች የሚያወሩት ኦሮሚያ የኦሮሞ አይደለችም የሁላችንም ነች አይነት ነገር ነው ይሄ የሚያመለክተው የኮሎኒያሊስቶችን አስተሳሰብ ነው ኤክስፓንሽኒስቶች ተስፋፊዎች ምን ጊዜም የአንድን ማህበረሰብ የሀገር ባለቤትነት
ሊቀበሉ አይችሉም አይፈልጉም ለምን የዛው አገር ቤት የዛው ህዝብ መብት ንብረት ቀማኞች መሆን ስለሚመኙ እኛም የዚሁ ተጋሪዎች ነን ወይም ደግሞ ባለቤቶች ነን ብለው ህዝቡን በማሸማቀቅ እንዲቀበል ማድረግ ስለሚፈልጉ ይህ የኤክስፓንሽኒስቶች የኮሎኒያሊስቶች አስተሳሰብ ነው አቶ ግርማና ከእሳቸው ተመሳሳዮች ይሄንን ብሎ በፍጹም አይገርምኝም ከዚህ በላይ ብሏል ኦሮሚያ የኦሮሞ አይደለችም ከማለት አልፈው ኦሮሞ እንደውም የአካባቢው ህዝብም አይደለም ከውሃ የመነጨ ማንነቱ የማይታወቅ ከእንስሳና ከአሳ የማይለይ በዱር አራዊትነት ከዛ ጋር የሚወዳደር ህዝብ ነው ብሎ ስላሉ ኦሮሚያ የኦሮሞ አይደለችም ብሎ ብናገሩ በፍጹም ምንም ነገር አይገርመኝም ማለት ነው አስቸጋሪው የነሱ ፖለቲካ እስካሁንም ድረስ ያልገባቸው የኦሮሞ ህዝብ ትግል በራሱ ቄስ በኦሮሚያ ማለት ነው በራሱ ቤት ከራሱ ንብረት እየተፈናቀለ ወያኔዎቹ ዛሬ 50 እና 60 ፎቅ እየገነቡ በሚሊዮኖች የሚቆጠሩ ገንዘብ እንዳበራክቱት ሁሉ ከአሁንም በፊት የነበረው ስርዓት ወይም ደግሞ አቶ ግርማ ወደፊትም የሚመኙት ስርዓት ኦሮሞን እያፈናቀለ አሁን ቅድም እንዳለው አዲስ አበባ ውስጥ ኦሮምኛን የሚናገሩ የኦሮሞ ተወላጆች ራሳቸው አለመኖራቸው በዘረኝነት ላይ የተመሰረተ ኦሮሞን የሚያፈናቅል ከአዲስ አበባና ከሌሎች አካባቢያ ኦሮሞን እያራቀ እያሳደደ እየገደለ የነበረ ስርዓት ስለነበር ነው ይሄ ሊቀጥል አይችልም ሊቀጥል እንዳይችል ደግሞ ኦሮሞ ትግሉም ይሄ ነው ሌሎች ሰዎች በኦሮሚያ ውስጥ አይኑሩ የሚል መልእክት እስካሁን ኦሮሞ አላስተላለፈም ይሄ የሳቸው ቅሬት ነው ቅድም እንዳልኩት የኦሮሞ ህዝብ እስካሁንም ያለው ራሳችን እኛ ራሳችንን ማስተዳደር ነው የምንፈልገው ሌሎች ህብረተሰቦች እዚህ አይኖሩም ወይም ደግሞ ተጠቃሚዎች ሊሆን አይችሉም የሚል ነገር እስካሁንም ድረስ አልተሰማም የነሱ ቅሬት ምናልባት የፖለቲካ ድጋፍ በዚህ መልኩ እናሰባስባለን እያስፈራራን ኦሮሞ ሊገላችሁ ነው ኦሮሞ ሊነቅላችሁ ነው ኦሮሞ ሊፈጃችሁ ነው ብለን እንዲህ ካለ ክሳራውን የከሰረው ሰዎች የፖለቲካ ድጋፎችን እናገኛለን ብለው የሚወራጨፉ ነው የሚመስለኝ ያ ምንም ሊጠቅማቸው እንደማይችል ነው እየታየኛለሁ ከዛ በተጨማሪ ኦሮሞ እኮ ሌላ ቦታ ሄጄ ሌሎቹን ህዝብ መብት ገፍፌ የእናንተን ንብረት ነጥቄ እኔ ልክበር እያለ አይደለም በራሴ በራሴ አገር በራሴ አካባቢ ራሴን ላስተዳደር ነው ሌሎቹ እያሉ ያሉት ኖ በራሴ እኛም አንተን ማስተዳደር አለብን በራሴ እኛም ያንተ ንብረት ባለቤት መሆን አለብን እኛም የንብረት ቀማኞች መሆን አለብን ይሄንን ደግሞ ኦሮሞ እያለም አይደለም ወደፊትም ይሻይልም ስለዚህ ማብራሪያው ምንድነው ኦሮሚያ የኦሮሞ ነች የኦሮሞ ህዝብ ሌሎች ህዝቦች አይኑሩ አላለም ሌሎች መኖር ይችላሉ ልክ እኔ አሜሪካ ምጥቼ ወይም ደግሞ ሌላ አካባቢ ሌሎች ህዝቦች እንደሚኖሩት ሁሉ ጀርመን ውስጥ የጀርመን ሀገር ነች ነገር ግን ሌሎች ህዝቦች ይኖራሉ ፈረንሳይ ውስጥ ፈረንሳይ የፈረንሳይ ሀገር ነች ነገር ግን ሌሎች ህዝቦች ይኖራሉ ኖርዌይ ብትሄድ ስዊድን ብትሄድ ሌሎችም ጣሊያን ብትሄድ ስፔን ብትሄድ ፖርቱጋል ብትሄድ ሌሎች ህዝቦች ይኖራሉ ሀገሪቷ ግን የህዝቦች ኦሮሚያ የኦሮሞ ናት ሌሎች ህዝቦች ግን የመኖር መብት አላቸው የአካባቢውን ህዝብ የአብዛኛውን የበላጫውን ህዝቡ ተስማምቶበት በሚወስነው ህገ መንግስት በሚወስነው አስተዳደር ተስማምቶ ይመቸኛል ካሉ መኖር ይችላሉ የማይመቻቸው ከሆነ ደግሞ የሚስማማባቸው ቦታ የመኖር መብት አላቸው ማለት ነው መልካም ሌላው ማህበረሰብን አግሎ እኛ ብቻም በተናጠል እናሸንፋለን ከሚል የተሳሳተ አመለካከት መላቀቅ አለባቸው እንደ አዲስ አበባ አዳማ ጅማ ቢሾፍቱ ያሉ ታላላቅ ከተማዎችን ሳይዙ በትልቅ ከተማ የሚኖረውን ህዝብ ድጋፍ ሳያገኙ አሁን እንደሚደረገው ገጠር ያለው እንቅስቃሴ እስከምን ያደርሳል ይላሉ የኦሮሞ ህዝብ በአዲስ አበባ በአዳማ በጅማ በቢሾፍቱ ያለው ኦሮሞ እንደው የተለየ ነው የኦሮሞ ህዝብ አሁን በሌላ ቦታ ያለውን እንቅስቃሴ ይቃወማል ምን ለማለት ተፈልጎ ይሆን በቅድሚያ የአቶ ግርማ ካሳ በገጠር ያለው ህዝብ የሚንቁ ሰው መሆናቸውን የሚያመለክት አረፍተ ነገር ነው በገጠር ያለው ህዝብ ከ80 እና 90 አካባቢ የኢትዮጵያ ኢምፓየር ቁጥር ያለው ህዝብ ነው 80 እስከ 90 ያለው ፐርሰንቴጅ የሚያለው ህዝብ
ጥቂቶችን አሸንፈን ብለው መገመት እስኪ 80 እና 90% መካከል ያለውን ላለው ህዝብ በጣም ትልቅ ንቀት እንዳላቸው ነው የሚያመለክተው። አንድ ይሄ ነው። ከዚህ 80 እና 90% ውስጥ ደግሞ አብዛኛውን የኦሮሞ ገበሬና ህዝብ ነው ያለው። ይሄ ንቀታቸው ደግሞ የትም አይደለም። ኢንፋክት ወያኔዎች አንዱ ከተጠቀሙበት ታክቲክ በገጠር ያለውን ህዝብ ይዘን የከተማዎቹ ብቻቸው ምንም አይደለም ሲሉ ነበር። አቶ ግርማ በተቃራኒ የከተማዎቹ ወሳኞች ናቸው ይላል። በኔ አገማመት ደግሞ ሁለቱም ስህተት ናቸው። በገጠር ያለውም በከተማ ያለውም ህዝብ እንደማንኛውም ሰው ነፃነትን ይፈልጋል። እንደማንኛውም ሰው በሰላም መኖርን ይፈልጋል። እንደማንኛውም ሰው ከብሮ መኖር ይፈልጋል። እንደማንኛውም ሰው በንብረቱ ላይ አዛዥ መሆን ይፈልጋል። therefore በገጠር ያለውና በከተማ ያለው የኦሮሞ ምንም ልዩነት የለውም። የሰው ልጆች ፍላጎት ተመሳሳይ ስለሆነ አንድ ሁለተኛ ደግሞ አያቶ ግርማ የገጠሩን ህዝብ ማናናቅ በመክሩም ወደታች ወረድ ይሉና በሴናሪያቸው ላይ ወያኔ ምንም ነገር ካልቻለ አዲስ አበባን ልቆ ወደ ትግራይ ሊመለስ ይችላል እና ያኔ አማራና አብሲና የሚሉት ሰዎች ኦሮሞዎች ጨፈጭፋሉ ይላል። እንግዲህ በገጠር የሚደረገው ሰፊ የኦሮሞ ህዝብ ትግል ምንም ለውጥ የማያመጣ ከሆነ ወያኔ አዲስ አበባን ለምን ልትለቅ እንደሚችል ግልጽ አይደለም ማለት ነው። ሰውየው እርስ በራሱ የሚቃረን እርስ በራሱ የማይደጋገፍ የህዝባችንን ትግል አቅጣጫ ለማሳትና ለማናናቅ የሚሞክሩ ሰው ግለሰብ እንጂ ሌላ በተጨባጭ በራሳቸው እርስ በርሱ የሚቃረን በተጨባጭነት ምንም ዋጋ ያለው ጽሁፍ የጻፉ ሰው መሆናቸውን እንደምመለከቱ መልካም እንደው ይሄ ትልቅ ነገር ቁም ነገር ነው ወይም የኦሮሞ ህዝብ ትግልን ይጎዳል ተብሎ አይደለም መልስ ለመመለስ የተፈለገው ግን ያንንዱ የኦሮሞ ህዝብ ነቅቶ ትግሉን እያካሄደ እንዳለ ለህዋት ደጋፊዎችም የህዋት ቀለብ ጋዜጠኞች መልስ እንዲሆናቸው ነው። እንደው ከዚህ ካቶ ግርማ ካሳ እንውጣና ቀለብ ጋዜጠኛ ወደ ሆነችው ሚሚ ሰባቱ ሁለት ጥያቄዎች አንስቼ እንሰነባበታለን። እንደው ሚሚ ሰባቱ የጋዜጠኞች ክብ ጠረጴዛ ውይይት በሚል የተናገረችው ነገር አለ። በአርሲ አካባቢ እየተካሄደ ያለው በተለይ ገሃዱ ወጥቷል ነው ያለችው። ገሃዱ ወጥቷል ብሔረሰቦችን ሌላ ብሔረሰቦች እንዳይኖሩ የሚጨፈጭፍ ቤተክርስቲያን ያቃጠለ የሙስሊም አክራሪ ጂሃዲስቶች የሰፈኑበት ነው። የኦሮሞ ህዝብ እንቅስቃሴ በአሁኑ ወቅት ትክክለኛ እንዳልሆነ መንግስት መልካም ማስተዳደር ችግር አለብኝ ያንን አምኛለሁ። የኦሮሞ ህዝብ ተበድሏል አምኛለሁ። ስለዚህ ያንን ነገር ሁሉ አስተካክላለሁ ብሎ ስለተነሳም ይሄንን ለማደናቀፍ ያደረጉት ነገር ነው። ስለዚህ እርምጃ መወሰዱ ትክክል ነው ብላለች። ምን ይሉኛል? ይህቺ የሚመስባት የምትባለውን ሴትዮ በጣም ብዙ ጊዜ ለማዳመጥ ሞክሬ የነበረ እሷና ቢኒየም የሚባል ሌላ ደግሞ ከዚሁ የውጭ ተቃዋሚ ይባል ከነበሩት አሁን ተሽጦ ተገዝቶ በወያኔ የሚያገለግል በዛ ክብ ጠረጴዛ አካባቢ ያገለግላሉ የሚባሉት እነሱን ግለሰቦች አዳምጬ ነበር። በአብዛኛው የሚያተኩሩት በህዝብ ላይ ነው። እነሱ ህዝቡ የሚያደርገውን እንቅስቃሴ በተቻላቸው መጠን ለማኮላሸፍ የተለያዩ ስሞችን ይለጥፋሉ። ጂሃዲስቶች ናቸው የሚለው አባባል ያው የመለስ መፈክር ነበረ። በተለይም ወደ ባሌና አርሲ አካባቢ ያለው ማህበረሰብ የጂሃዲስቶች መናኸሪያ ነው ብለው እሱ ሲከተል ነበረ። ያው የነፍስ አባታቸውን መፈክር ለመቀጠል ይመስለኛል። ከዛ በተረፈ የኦሮሞን ህዝብ አሁን የሚደረገውን ትግል ለማጨናገፍ በጣም ብዙ ዘርፈ ብዙ እንትኖችን ወያኔዎች ቀጥቆ እንደሚራመዱ ይታያል። አንደኛ ኦሮሞ ሌላውን ህዝብ እንደሚጎዳ ለማስመሰል የሌሎች ህብረተሰቦችን ማህበረሰቦችን ንብረት ከተቻለ ደግሞ የሰዎች ህይወት ማጥፋት ቤተክርስቲያንና መስጂድን ማቃጠል ሞክረዋል። መጀመሪያ ስትጀምር መስጊድ ነው ያቃጠሉት። በቅርብ ጊዜ ደግሞ ወደ ቤተክርስቲያኖችም እየተላለፉ ነው። እንደየ አካባቢ ኦሮሞ የሙስሊም ሃይማኖት የሚከተልበት አካባቢ ቤተክርስቲያን ያቃጥላሉ። የኦሮሞ ማህበረሰብ ደግሞ የክርስትና ሃይማኖት የሚከተልበት አካባቢ እዛ ቤተክርስቲያን ያቃጥላሉ። ይሄንን የሚያደርጉት ወያኔዎች ናቸው። ይሄ ብቻ አይደለም። በቅርብ ጊዜ አይተን እንደሆነ እስር ቤቶችንም ማቃጠል ጀምረዋል። እስር ቤቶችን የሚያቃጥሉበት ምክንያት በጣም እኛ ኦሮሞዎች በተለይ ልንረዳ የሚገባው በእስር ቤቶች ውስጥ ያሉት 90% ያሉት ኦሮሞዎች ናቸው። እነዚህን ግለሰቦች
ፍርድ ቤት አምጥተው አቁሞ ውሳኔ ሊሰጡባቸው ስላልቻለ የውሸት ስለሆነ እነዚህን በዚህ አሳበው ለመጨረስ ነው። ኦሮሞዎችን 90% የሚሆኑ ኦሮሞዎችን በእስር ቤት ለመግደልና ለመጨረስ ነው። ምክንያቱም በፍርድ ፊት ሊያሸንፏቸው ስላልቻሉ እንግዲህ ጭፍጨፋው የሚካሄደው በወያኔ በሃይማኖትም እየተሳበበ በህዝብ ልዩነትም እየተሳበበ በኢኮኖሚም ላይ የሚደረገው ሌሎች ህዝቦችን ኢኮኖሚ ማቃጠልም የተያያዙት ወያኔዎች ነው። በተቻላቸው መጠን ሌላው ህዝብ ንብረት ተቃጥሏል፣ ቤተክርስቲያናችን ተቃጥሏል፣ መስጊዳችን ተቃጥሏል ብሎ በኦሮሞ ላይ እንድነሳ እንቅፋት ለመፍጠር የሚደረግ ትግል ነው። የኦሮሞ ደግሞ ይህንን እያደረገ እንዳልሆነ ህዝቡን በግልጽ እየተናገረ ነው። ከየትኛውም ህዝብ ጋር ቅራኔ የለንም፣ ከየትኛውም የሰውን የግለሰቦች ንብረት ጋር ቅራኔ የለንም። ስለዚህ የኛ ቅራኔ የዘራፊና ጭፍጫፊው አገዛዝ ስለሆነ የኛ ትግል የሚያተኩረው በዘራፊው ኃይል ላይ ነው ብለው ህዝቡ ጥሪ አቅርቧል። ሌሎችም የሚሰሙ ይመስለኛል። ስለዚህ ሚሚ ስባቱና የጥሷ ተከታዮች አንጃዎች የማይሳካላቸው ነው መስለኝ። እኛም ደግሞ ጥረቱን እንቀጥላለን። ሌሎች እንዲያውቁ በግልጽ እንዲረዱ እንገልጻለን። የኦሮሞ ህዝብም ራሱ በግልጽ እየተናገረና እየገለጸ ያለ ስለሆነ ኪሳራ ነው መስለኝ። ያ እንግዲህ ሚሚ ስባቱ ባለሀብት ነች። ቡራዩ ላይ በጣም በሚገርም ትልቅ መሬት አላት። ሰበታ ላይ እንዲሁ መሬት አላት። መናገሻ ከተማ ላይ የአበባ ልማት በወንድሟ ሰለሞን በሚባለው ከፍተው በጣም እየተንቀሳቀሱ ያሉ በሚሊዮን ብር እየተንቀሳቀሱ ያሉ ከዚህ አሜሪካን እንዳትገባ ዲፖርት የተደረገች ግለሰብ ነች። እንደ ሁለተኛ ያነሳችው ነገር አለ። በአሁኑ ወቅት አጋዚን ወይም ፌደራል ፖሊስ መከላከያ የሚባል በኦሮሚያ ውስጥ የለም። ከህዝብ የተውጣጣ ህዝብ የመረጠው ንብረቴን አታቃጥሉ አታውድሙ በማለት ህዝብ ራሱ ንብረቱን እየተከላከለ ነው ያለው። ሰራዊት የሚባል ነገር የለም ይላሉ። መልሰው ደግሞ ሬሳ መጎተቱ ትክክል አይደለም የሚሉት ነገር አለ። ይሄ ነገር እንዴት ያዩታል? እውነት ህዋት ፖለቲካው የጠፋበት አይመስልም? በጣም ጠፍቶበታል። ቅድም ያልከው በመጀመሪያ ጊዜ ላይ ሚሚ ስባቱ የሚከራከሩት ያው ለውጡ ከመጣ የኦሮሞ ህዝብ ለውጥ የሚያመጣ ከሆነ እስካሁን ያካበትናቸው ሚሊዮኖች ኪሳራ ሊደርስብን ይችላል በግለሰብ ደረጃ። ዘርፎር የህዝቡን ትግል አቅጣጫ ለማስቀየር በምን ሄሎ አድማጮች እንግዲህ ስልክ ያስቸገረን ይገኛል። እስኪ በዚህ ማቆይታ እናርግና ድጋሚ እንግዲህ አይንሽ ይቀርባሉ። አድማጮች አሁንም እንግዳዬን እጄ እመለሳለሁ። በመሃል
الماكية فالمطابية وتطوجة جبين حبي يا أبو يا أبو ورد طبيعي قومي ثم كنا فلفين صاني جبين ويا يا أبو يا أبو አድማጮች እንግዳዬን እጄ ተመልሻለሁ ስልክ በጣም አስቸግሮን በስልክ ምክንያት ተቋርጠዋል አቶ ጀማል ስልኮት በጣም አስቸገረን እስኪ ከቆሙበት ይጀምሩና እንሰናባበታለን የሚምስባቱ ላይ የምመለከው ላይ ነው ያቆምነው ስለኝ እሱ ጥያቄ ሶ የተምታታ መልእክት የሚለው ነገር ላይ ነው ሶ ምንና ሌሎች እሷን ተመሳሳይ ሁኔታ ውስጥ ያሉት በግለሰብ ተጠቃሚዎች ስለሆኑ የዚህ ስራ ተጠቃሚዎች ስለሆኑ ስራቱ እንዳይወርቅ በተቻላቸው መጠን የትኛውንም አይነት የፕሮፓጋንዳ መልእክት ቀን በቀን እየፈጠሩ ነው የሚነዙት ሰው ሊገርመን አይገባም ህብረተሰባችንም ደግሞ በዛ ሊወናበድ አይገባም ሌሎችም ማህበረሰቦች በዛ የሚወናበዱ አይመስለኝም በሁለተኛ ደረጃ ደግሞ እሷም ምታስተላልፈው መልእክትና አቶ ጌታቸው ረዳ የመንግስት ተወካዮች መንግስትን ተወክሎ የሚናገረው በጣም ይቃረናል እሳቸው ያሉት ወይም አቶ ጌታቸው ያለው የኦሮሚያና የፌደራል ፖሊስ የህዝቡን እንቅስቃሴ መቆጣጠር ስላልቻለ ከአቅሙ በላይ ስለሆነ የአጋዚ ወታደር በኦሮሚያ ውስጥ እንደሰፈረና ኦሮሞን እየፈጀ እንዳለ ነው ያረጋግጡት የሷ አባባልና የራሷ መሪ ወይም ደግሞ የራሷ ገዢ የሚባለው ግለሰብ በጣም የተቃረኑ ናቸው ሰውየው የሚሉት ከአቅማችን በላይ ስለሆነ ፖሊስና የፌደራል ፖሊስም የኦሮሚያ ፖሊስም ጉዳዩን ስላልቻለው አጋዚን ህዝቡን እየጨፈጨፈ እያስፈራራ ወደ ቤቱ እንዳይመለስ እንዲመለስ ማስፈራቸውን ወይም ማዝመታቸውን ማስፈራቸው ሳይሆን መስፈር ለሁሌም እናስፈራለን ከተቻለን በተቻለን መጠን ሁሌም ይቆያል ነገር ግን ደግሞ ዘመቻን ደግሞ አዝመተናል ብሎ ተናግረዋል ሰው ከሚኒክስባቱ ማለቃው ተጠይቀ መልካም አቶ ጀማል በ3 ደቂቃ ውስጥ የመጨረሻ ለህዝቦት የሚያስተላልፉት መልእክት ካለ ያስተላልፉና እንሰናበታለን ቀራ የሚሉት ነገር ካለ የመጀመሪያ መልእክት ለአቶ ግርማ ካሳና ለእሳቸው የተመሳሳይ ፕሮፓጋንዳ የሚያካሂዱ በኦሮሞ ህዝብ ትግል ላይ የኦሮሞን ህዝብ ደምና አጥንት ምንም የማይኮነኩናቸው የኢትዮጵያ የምትባለው ሀገር ኦሮሞ እያለቀ እንድትኖር ለሚመኙ ግለሰቦች ነው መልእክት ማስተላለፍ የሚፈልገው ተዋጠላችሁም አልተዋጠላችሁም እናንተ ወደዳችሁትም አልወደዳችሁትም የኦሮሞ ህዝብ ለራሱ ነጻነት መታገሉን ይቀጥላል የኦሮሞን ህዝብ ከነጻነት ሊያቆመው የሚችል ደግሞ ምንም ኃይል የለም ይሰማል አዎ ይሰማል ይቀጥሉ በእናንተ ምኞት የኦሮሞ ህዝብ ከነጻነቱ እንደማይቆም ባለፉት 40 አመታት ስትቆንኑት የነበረው ድርጅት ዛሬ በአይናችሁ ፍልፊት ተጋርጦ ሙሉ በሙሉ የማህበረሰቡ ድጋፍ እንዳለው ግልጽ ሆኖላችኋል ስለዚህ የኦሮሞንም ህዝብ ትግል ከመኮነን ኦልፍንም ወይም ደግሞ የኦሮሞ ነጻነት ግንባርንም ከመኮነን ሁሉንም ኦሮሞዎች ደግሞ ኦነግ ናቸው ብሎ ከመኮነን እነ መረዳም ሳይቀሩ ኦነግ ናቸው እነ ዶክተር የአንድነት ሊቀመንበር የነበሩ ዶክተር ግዳዳም ኦነግ ናቸው ሁሉም ኦሮሞ ለነጻነቱ የቆመ ህብረተሰብ ስለሆነ ኦነግ ነው ልክ መለስ እንዳሉት ኦፒዲዮ ሲፋቅ ኦነግ ነው እንዳለው ሁሉ ኦሮሞ ሁሉ ሲፋቅ ኦነግ ነውና እውነታውን ተቀብላችሁ በተቻለ መጠን ከኦሮሞ ጋር ሊያኖር የሚችል ሊያቀራርብ የሚችል እሳቤ ብትይዙ የተሻለ ነው ከዛ ባለፈ እንዲሁ እንዳበደ ውሻ ቀን ማታ ለሊት ብትጮሁ የኦሮሞን ህዝብ ትግል በፍጹም ማቆም አትችሉም እንኳን የእናንተ ጫጫታ የወያኔ ጦርነትም የወያኔ ጥይትም የኦሮሞን ህዝብ ሊያቆመው አልቻለም እዚህ ዋሽንግተን ውስጥ ብትንጫጫ ምንም የምታመጣው ነገር የለም ማለት ነው በመሬት ላይ ያለው በመድር ላይ ያለው ታንክ አውሮፕላን የኦሮሞ ህዝብ ትግል እያቆመው አይደለም ስለዚህ የምትማማችሁ ከሆነ ለነጻነታችሁ ለራሳችሁ ነጻነት
ራሳችሁን ወክላችሁ ቆማችሁ ታገሉ እናንተ ስትታገሉ እኛም የእናንተ ደጋፊዎች እንሆናለን ለትግላችሁ ምክንያቱም ሁላችንም ስንታገል ትግላችን ይደጋገፋልና እንዲሁ ግን የወያኔ ደጋፊ በመሆን እጃችሁ ለጣፋችሁ ከተቀምጣችሁ የኦሮሞን ህዝብ ትግል የምትኮንኑ ከሆነ ከባዶነት አታልፉ መልእክት ለነሱ ነው አንድ ሁለተኛ የኦሮሞ ህዝብ የኦሮሞ ታጋዮች በእንደዚህ ባዶ ህልም በሚያልሙ ሰዎች ፕሮፓጋንዳ በፍጹም አንደናገር በእነሱ የማስፈራሪያ ቃላቶች በባዶ ማስፈራሪያና ቀረፍቶ በፍጹም መደናገጥ ከህዝባችን ትግል ጎን ከመቆም ወደ ኋላ አንበል በያለንበት ቀን ለሊት ሳንል ተባብረን ይህንን መራራ የሆነ ትግል ከዳር ለማድረስ ሁላችንም ተነስተን ህዝባችንን እንርዳ ከህዝባችን ጎን እንቆም የመጨረሻው የመስዋዕትነታችን ድል የኦሮሞ ህዝብ ነጻነት እንዲመጣ እንንቀሳቀስ አብረን እንስራ አቶ ጀማል ኢብራሂም ከሰይፈ ነበልባል ራዲዮ ጋራ ቆይታ ስላደረጉ በአድማጮች ስምና እንዲሁም በራሴ ስም ከልብ አመሰግናለሁኝ እንግዲህ በዚሁ እናበቃለን አድማጮች በዚህ ዜማ ቆይታ እናረጋለን ከደመርቱ አየር ላይ አለ Argudira na walinu serba
gada aduna ya wabo ya wabo alaysa huwa turdani ya wabo sabaqi zanin wal kunna bayran katani saban wal kunna dalani kan waka adadu sabaqi ya wabo ittibu fi kabson kunna dalani kan waka adadu kairo ya wabo ittibu fi kabson የተከበራችሁ አድማጮቻችን ያለንን ፕሮግራም በዚህ አበቃን። እንግዲህ በአርቡ ፕሮግራማችን እስከምንገናኝ መልካም ሳምንት እንመኝላችኋለን። እስካሁን ድረስ አብረናችሁ የነበርነው እኔ ዮባይሳም ፕሮግራም በመምራት በሪ አለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን። እስከ ሳምንት መልካም ሳምንት ደህና ሁኑ። Adun biyor manitu olilale daddabe atormana manatu ormiato jeden daddabe armeto jeden daddabe adato romia simale jiradu ananiya armeto romia simale jiradu ananiya ushuru kero mata guduru Sadru Udotis kenjirate ola sardini nyatu Udotu kumakabane gadeni nunantu yartu nunantu Itutatu akame farda akame shigorulata Utoro me andese chik Ibisa tuna iyanu nadani iyadanga hoti wadrandara badodil kasa iyanu nadani iyadanga hoti wadrandara wako butu iyanu nadani iyadanga hoti wadrandara ambishe garba iyanu nadani iyadanga hoti wadrandara Hade biru iyanu nargani iyendanga hoti wadrandaragan Finetigal ena rada gulalle finetigal ena rada gulalle iro wanagan ulle wali dudanne iro wanagan ulle wali dudanne finetigal rayu kubana nole finetigal sabata kubana nole finetigal kanis kubana nole finetigal kamis kubana nole finetigal sadafa kubana nole finetigal sabata kubana nole finetigal ena rada gulalle finetigal ena rada gulalle iro wanagan ulle wali dudanne iro wanagan ulle wali dudanne Jala tu walin bonana, biya ko alami, orumi ajara walin bonana mi, amu wal jala
jaalatu waliin goonaanne biyya koo yaalamii wala garaan bunni daraare biyya koo yaalamii cima gufaa bunni daraare biyya koo yaalamii ilu gufaa bunni daraare biyya koo yaalamii uranarraa bunni daraare biyya koo yaalamii arargeerraa bunni daraare biyya koo yaalamii bare gufaa bunni daraare biyya koo yaalamii oromiyaa jedha waliin boonaanamni amma wal jaalatu waliin boonaan biyya koo yaalamii oromiyaa jedha waliin boonaanamni amma wal jaalatu waliin boonaanamni Ibisa dula iyanu nargani iyanu nargani iyendanga hoti walirandaraga badodil kasa iyanu nargani iyendanga hoti walirandaraga wako kutu iyanu nargani iyendanga hoti walirandaraga ambishe garba iyanu nargani iyendanga hoti